ለማስብ ዛሬ እንግዲህ ዝም ብለን እንትን ብለን የሚንወጣበት ጉዳይ ሳይሆን የእግዚአብሔርን እውነት ጠለቅ ያለውን ነገር ጥቂት ደቂቃ ላይ ለእናንተ ጌታ የሚለኝን ነገር ብዬ እወጣለሁ። ጸልያችኋል። በተጸለየ መንፈስ ተስማምቼ ሰዓት ለመጠቀም ልቀጥል። መዝሙር 73 1 እስከ 20 ያለውን ቃል ነው የምንመለከተው። በዚህ ጊዜ ላይ ምናልባት መጽሐፍ ቅዱስ የያዛችሁ ሰዎች ከታች ያላችሁ ሰዎች እየተንቀሳቀሳችሁ ነው፣ ምልክት አሳዩኝ እስቲ። ምናልባት እየሰማችሁ ከሆነ የሆነ ኔትወርክ የወሰዳችሁ እንዳይሆን። የሚንቀሳቀስ ሰው የለም ያለን እንትኑን ገስቱን ነው ያስተካከልነው። ሙሌን ነው ወደ ላይ ያመጣነው። ምንድነው አንታይም ኔትወርክ ሊሆን ከኔ በኩል ነው ችግሩ። ሙሌ ይሰማል፣ ለኛ ይሰማል፣ እኛ አንታይም። ለአንተ እናንተ እኮ ጸጥ አላችሁ እኮ ህይወት ያለ ሰው ይሰማል። ሚውት አድርገን ሁሉም ሰው ለመደማመጥ ተብሎ ሙት ዘግቶ ነው ጸጥ ያለው፣ አንተን ላለመረበሽ በጥሞና ለመስማት ነው። ጆዬ እኔም ደስ ብሎኛል። ሁላችሁንም ስላየኋችሁ ደስ ብሎኛል። ጌታ ስሙ ይባረክ። እንኳን ጌታ በዚህ አይነት ቦታ አገናኘን እና መዝሙር መጽሐፍ 73 ከቁጥር 1 እስከ 20 ያለው ክፍል ላይ ያለውን ቃል ነው ዛሬ እንድንመለከት የሚፈልገው። የአሳፍ መዝሙር ነው ቦታው ላይ ያለው። ምናልባት ሙሉውን ለማንበብ ከሰዓት አንፃር ምናልባት ላላነብ ይችላል። በክፍሉ ያለውን ሐሳብ ግን እግዚአብሔር መንፈስ በሚመራ ሁኔታ እንነጋገራለን። ከቁጥር 1 እስከ ተወሰነ ቁጥር ያለውን ቃል እናንብብ። መጽሐፍ ቅዱስ የያዛችሁ ሰዎች በሶፍት ኮፒም በአርድ ኮፒም የያዛችሁ ሰዎች ቦታውን ብትከፍቱና በቦታው ላይ ያለውን ሐሳብ ብትመለከቱ ደስ ይለኛል። ቦታው ላይ 73 ከቁጥር 1 እንደዚህ ይላል። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። እኔ ግን እግሮቼ ሊሰናከሉ አረማመዴም ሊወድቅ ትንሽ ቀረ። የኃጢአተኞችን ሰላም አይቼ በአመፀኞች ላይ ቀንቼ ነበረና ለሞታቸውም መጣጣር የለውም፣ ኃይላቸውም ጠንካራ ነው። እንደ ሰው በድካም አልሆኑም፣ ከሰው ጋርም አልተገረፉም። ስለዚህ ትዕቢት ያዛቸው፣ ኃጢአትንና በደልን ተጎናጸፉ። ዓይናቸውም ስብ ስለሆነ ወጣ፣ ልባቸውም ከምኞታቸው ይልቅ አገኘ። አስቦ ክፉ ነገርን ተናገሩ፣ ከፍ ከፍ ብለው በአመፃ ተናገሩ። አፋቸውንም በሰማይ አኖሩ፣ አንደበታቸውም በምድር ውስጥ ተመላለሰ። ስለዚህ ሕዝቤ ወደዚህ ይመለሳሉ፣ ፍጹም ጊዜም በላያቸው ይገኛል። እግዚአብሔር እንዴት ያውቃል? በልዑልስ ዘንድ በውኑ ዕውቀት አለ ይላሉ። እነሆ እነዚህ ኃጢአተኞች ይደሰታሉ፣ ሁል ጊዜም ባለጠግነት በቤታቸው ነው። ሁል ጊዜም ባለጠግነትን ያበዛሉ። እንዲህም አሉ፣ በውኑ ልቤን በከንቱ አጸደቅሁ፣ እጄንም በንጽሕና በከንቱ አጠብሁ። ሁል ጊዜም የተገረፊ ሆነ፣ መሰደቤም በማለዳ ነው። እንደዚህ ብዬ ብናገር ኖሮ እነሆ የልጆችህን ዘመን ትውልድ በበደልሁ ነበር። አውቅም ዘንድ አሰብሁ፣ ይህ ግን በፊቴ ችግር ነበር። ወደ እግዚአብሔር መቅደስ እስኪገባ ድረስ ፍጻሜያቸውንም እስካስተውል ድረስ በድጥ ስፍራ አስቀመጥያቸው፣ ወደ ጥፋትም ጣልያቸው። እንዴት ለጥፋት ሆኑ! ድንገት አለቁ፣ ስለ ኃጢአታቸውም ጠፉ። ከሕልም እንደሚነቃ ሰው አቤቱ ስትነቃ ምልክታቸውን ታስነውራለህ ካለ በኋላ 23 ቁጥር ላይ እኔ ግን ዘወትር ከአንተ ጋር ነኝ፣ ቀኝ እጄንም ያዝኸኝ፣ በአንተ ምክር መራሃኝ፣ በክብርም ተቀበልኸኝ ካለ በኋላ የመጨረሻ ቁጥር 28 ላይ እንደዚህ ይላል፣ ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል ይላል። እንግዲህ የእግዚአብሔርን ቃል አንዳንድ ጊዜ እንደዚህ ሰፋ አድርጎ ማንበብም ጥሩ ነው። ሌሎች ንግግሮቻችንን የግል ንግግሮቻችንን እየተናገርን ጊዜን ከምንፈጅ አንዳንዴ እንዲህ ረዘም ያሉ ቃሎችን ማንበብ ጥሩ ስለሆነ የእግዚአብሔር ቃል ኃይል አለው። እዚህ ለተሰበሰባችሁ ዛሬ እግዚአብሔር የእውነት ቃል አለው። ዛሬ ልንነጋገር የፈለኩት የቃሉ ርዕስ የኃጢአት ጊዜያዊ ጥቅም ውጤትና ከእግዚአብሔር ጋር የመሆን በረከት በሚል ሐሳብ ላይ ነው እንድንነጋገር ውስጤ ላይ መጣ። ይሄ ግብዣ ወደ እኔ ሲደርሰኝ የእግዚአብሔርን ቃል ብትናገር
ብሎ ሲነግሩኝ ሐሳቤ ላይ መጣ ነገር ምንድነው? የኃጢአት ጊዜያዊ ጥቅምና ወይም የኃጢአት ጊዜያዊ ጥቅም ውጤት እና ከእግዚአብሔር ጋር የመሆን በረከት የሚል ነገር ላይ ነው እንድንነጋገር የፈለኩት። ቦታው ላይ ያለው እንግዲህ የአሳፍ መዝሙር ነው የሚባለው። ቦታው ላይ ያለው ቃል የአሳፍ መዝሙር ነው የሚባለው። አዲሱ መደበኛ ትርጉም ርዕሱን ሲሰጥ የአሸናፊነት ወይም የፊትህ አሸናፊነት የሚለውን ነገር ነው የሚናገረው። የፊትህ አሸናፊነት መዝሙሩ የአሳፍ ነው። እንግዲህ እንደሚታወቀው መዝሙር መጽሐፍ 150 ምዕራፎች አሉት። ከ150 ምዕራፎች 13ቱ የአሳፍ መዝሙሮች በመባል ነው የሚታወቀው። 13 መዝሙሮች እንግዲህ ብዙ ጊዜ መዝሙር መጽሐፍ ላይ ያሉ መዝሙሮች ወይም መጽሐፉ በሙሉ የዳዊት መዝሙር በመባል የሚታወቅ ይመስላቸዋል ብዙ ሰዎች። የቆሬ ልጆች መዝሙር አለ፣ የዳታን መዝሙር አለ፣ የአሳፍ መዝሙር አለ፣ የዳዊት መዝሙር አለ። ከነዛ መዝሙሮች የአሳፍ መዝሙሮች 13ቱ የአሳፍ መዝሙር በመባል ነው የሚታወቀው። ምዕራፍ 50 የአሳፍ መዝሙር ነው። ከዛ ደግሞ ዘሎ ከ73 እስከ 82 ያለው ሁሉ የአሳፍ መዝሙር በመባል ነው የሚታወቀው ማለት ነው። ይሄ የዳዊት መዝሙር አይደለም። በነገራችን ላይ ይሄ 73 ላይ ያለው ቃል ወይም መዝሙሩ ወይም ይሄ እዚህ ጋር የተጻፈው ጽሑፍ ቃላቶቹ የአሳፍ መዝሙር በመባል ነው የሚታወቀውና አሳፍ በዳዊት ዘመን ላይ ከወንድሞቹ ከኤማንና ከኤታን ጋር በመቅደስ በመዝሙር አገልግሎት ላይ ትልቅ ተጽዕኖ ከፈጠሩ ሰዎች አንዱ ነው በመባል የሚታወቀው። እንግዲህ አሳፍ በዳዊት ዘመን ከነበሩ ከኤማንና ከኤታን ጋር በቤተ መቅደስ ውስጥ ትልቅ ተጽዕኖ ፈጥሮ ካገለገሉ ዘማሪዎች አንዱ ነው። እዚህ ጋር የተጻፈው ጽሑፍ ወይም እዚህ ምዕራፍ ላይ ያለው መዝሙር 10 ላይ ከተጻፈው ከዳዊት መዝሙሮች ጋር ግንኙነት አለው። ስለ ኃጢአተኞች ስኬት የሚናገርበት ነው ማለት ነው። ቦታው ጎላ አድርጎ የሚናገረው በዚህ ምዕራፍ ላይ የምንመለከተው ቃል የኃጢአተኞች ጊዜያዊ ስኬት ብዙ ሰዎችን እንደሚያደናግር፣ ብዙ ሰዎች ላይ በእግዚአብሔር ላይ ጥርጣሬ እንዲያድር እንደሚያደርግ የሚናገርበት ቃል ነው። የኃጢአተኞች ስኬት፣ የኃጢአተኞች ከፍታ፣ በኃጢአተኞች ላይ የመጣ ክብር ለብዙ ሰዎች እግዚአብሔር እንደማይፈርድ፣ እግዚአብሔር እንደማያይ፣ እግዚአብሔር እንግዲህ እንደማይመለከትና እንደማይሰማ ነገሮችን ችላ ብሎ እንዲያልፍ በእግዚአብሔር አምላክነት ላይ ጥርጣሬ እንዲያደርግ የሚያደርግ አይነት ነገር ነው የሚናገረው በዚህ ቦታ ላይ ማለት ነው። እንግዲህ ያው አሳፍም ሲናገር እንደዚህ አይነት ተመሳሳይ ነገር ነው የሚናገረው ማለት ነው። በዚህ ቦታ ላይ ሲናገር እግዚአብሔር የፊትህ አምላክ እንደሆነ፣ እግዚአብሔር ጻድቅ ፈራጅ እንደሆነ፣ ለጊዜ ኃጢአት ቢያብብም እግዚአብሔር በጊዜ መጥቶ የሚፈርድ አምላክ እንደሆነ በዚህ ቦታ እንመለከታለን ማለት ነው። ይህ ክፍል ከኢዮብ 21 ጋር ደግሞ ይመሳሰላል። ኢዮብ 21ን ጽፋችሁ ማየት ትችላላችሁ። የሰማችሁ ከሆነ ምልክት ስጡኝ። ጸጥ ብላችኋል። አሁንም ጸጥታችሁ ምናልባት ፖዝ ላደርግ ነው ብላችኋል። እኔ በእምነት እየቀጠልኩ ነኝ። እየሰማን ነው። ኢዮብ 21ን ጽፋችሁ ያዙና ከዚህ ክፍል ጋር ተመሳሳይነት ያለው መዝሙር ነው ማለት ነው። ኢዮብ 21 ላይ ያለው ነገር እንደዚህ የኃጢአተኞች ስኬት፣ የኃጢአተኞች ከፍታ፣ የኃጢአተኞች ክብርና ሀብት ብዙ ጻድቃንን ፈተና ውስጥ እንደከተታቸው፣ ጥርጥር ውስጥ እንደከተተ፣ ኢዮብ ደግሞ ግራ እንደተጋባ የሚያወራበት ክፍል ነው ማለት ነው። ምንም በጊዜው እግዚአብሔር እንደ ሰው ፈጥኖ ቸኩሎ ባይፈርድም እግዚአብሔር ትዕግስተኛ ነው፣ ኃይሉም ታላቅ ነው። በነሆም 1:3 ላይ ስንመለከት እግዚአብሔር ትዕግስተኛ ነው፣ ኃይሉም ታላቅ ነው፣ በደለኛውን ግን ንጹሕ ነህ አይልም ይላል። በጣም የሚገርም ቃል ነው። እግዚአብሔር አንዳንድ ጊዜ ዝም ነው ብሎ እግዚአብሔር እንደኛ ፈጥኖ የሚፈርድ አምላክ አይደለም። እግዚአብሔር እኛ በተበሳጨን ቁጥር እኛ እከለን በገደልክ እግዚአብሔር ሆይ ቶሎ ብለህ ለምን አትገልም የለይም ወይ ስንል እግዚአብሔር ትዕግስተኛ አምላክ ነው፣ ታጋሽ ነው። በትዕግስት እግዚአብሔርን የሚያክል አምላክ የለም፣ የሚያክል ማንነት የለም። ታጋሽ ነው። አንዳንድ ጊዜ እግዚአብሔርን ወክለን እንበሳጫለን አይደለም። ኃጢአት ያብበው ሰዎች በኃጢአት በክፋት በተንኮል በጥንቆላ ከፍ ሲሉ ሲታዩ ምንድነው እግዚአብሔር አይም እንደ ስትሉ እግዚአብሔር ዝም ነው ብሎ
ዝምታው በጣም የሚገርማችሁ ዝምታው እስከ መቼ ነው ብትሉ እስከ ራሱ ጊዜ ነው። ዝምታው እስከ መቼ ነው ብትሉ እሱ እስኪመጣ ድረስ ነው ማለት ነው። በጣም እግዚአብሔር ትዕግስተኛ ነው ካለ ኃይሉም ታላቅ ነው ካለ በኋላ መጨረሻ ላይ በደለኛውን ግን የሚይዝበት ኬላ አለ። በደለኛውን ንጹህ ነው የማይልበት ጊዜ አለ። ገብቷችኋል? በደለኛውን ንጹህ ነው አይልም። ምንም ታጋሽ ቢሆን እግዚአብሔር ምንም ዝም ያለ አምላክ ቢመስል እግዚአብሔር አሁን ገና ተንቀሳቀሳችሁ። እስካሁን የት ነበራችሁ ወገኖቼ? እየሰማችሁ ነበር ወይስ አምልጧቸዋል? ነበራችሁ? እየሰማችሁ ነው አይደል? መልካም። ስለዚህ ምናልባት ካልተሰማችሁ ምልክት እየሰጣችሁ እንትን በሉ። ያው የዚህ ነገር ዕውቀቱ እኔ ትንሽ ነው ያለኝ። ያው እነዚህ ሲጋበዝ ገብቼ እወጣለሁ እንጂ ብዙ ዕውቀት የለኝም። ከሌላችሁ ደግሞ እየነገራችሁ ካላችሁም ምልክት እየሰጣችሁ አንገታችሁንም እየነቀነቃችሁ መሆን አለበት። አለበለዚያ ምናልባት በሌላችሁበት ቦታ ላይ ለፍቼ እንዳልወጣ ማለት ነው። ስለዚህ ናሆም ላይ ያለው ቃል እግዚአብሔር ታጋሽ እንደሆነ ኃይሉም ከፍተኛ እንደሆነ ሁሉን የሚቆጣጠር ኃይል እንዳለው ከዛ ደግሞ ምንም ቢታገስ ጊዜው ሲደርስ ኃጢአተኛውን የሚይዝበት ኬላ እንዳለ ይናገራል። እስከ እግዚአብሔር ጊዜ ሰዎች ሊፈነጩ ይችላሉ። ኃጢአት የገነነ ሊመስል ይችላል። ኃጢአት ከፍ ያለ ሊመስል ይችላል። እግዚአብሔር ማይፈርድ ከኃጢአት ጋር የተስማማ ሁሉ ሊመስል ይችላል። ነገር ግን በደለኛውን ንጹህ ነህ አይልም የሚልበት ጊዜም ደግሞ እንዳለ ማወቅ አለብን። ሰዎች ደግሞ የዘሩትን ያንን ደግሞ እንደሚያጭዱ ማወቅ መቻል አለብን። በጣም የሚገርማችሁ እግዚአብሔር ዘርን የሚያሳጭድ የዘር መዝራትና የማጨድ ስርዓት መቼም ቢሆን ከዘመናት ጀምሮ ከዘላለም ጀምሮ የዘር ማጨድና መዝራት ስርዓት የተጠበቀ ነው። ሰው የዘራውን ያንኑ እንደሚያጭድ መጽሐፍ ቅዱስ ይናገራል። ሰው ሐምሌ ላይ ዘርቶ ታኅሳስ ላይ እንደሚያጭድ የታወቀ ነው። እንደውም መጽሐፍ ሲናገር በጣም የሚያስፈራ ነገር የሚናገረው ነገር የቱ ጋር መሰላችሁ? ሆሴዕ 8:7 ላይ እንደዚህ ይላል፣ ነፋስን ዘርተዋልና አውሎ ነፋስን ያጭዳሉ የሚልበት ቦታ አለ። ሰው ሲዘራ ትንሽ ነገር ነው ይዘራ፣ ሲያጭድ ግን ሰፋ ያለ በዛ ያለ ምናልባት 1 ኩንታል ተዘርቶ ሲታጨድ ወይም ሲሰበሰብ 30 ኩንታል ሊሆን ይችላል፣ 25 ኩንታል ሊሆን ይችላል፣ 20 ኩንታል ሊሆን ይችላል። በአገራችን አውዱ ማለት ነው። ልክ እንደዚህ ሰዎች የሚዘሩት ነገር የሚያውቁትን ሊዘሩ ይችላሉ። ነገር ግን በአጨዳ ወቅት በመሰብሰብ ወቅት ላይ የሚሰበስቡት ጉዳይ ሰፋ ያለ ጉዳይ እንደሆነ መጽሐፍ ቅዱስ ይናገራል። ሲዘራ ደግሞ ወደፊት ነው የሚዘራ፣ ለራስ የሚሆን አይመስልም። ወደፊት ሲዘራ ወደ ራስ የሚዘራ ሰው ማንም የለም። ወደፊት ይዘራል። ሲታጨድስ ወደ ራስ ነው የሚታጨደው። እኛ ሀገር ላይ ምናልባት በማሽን ስላይደለ በእጅ ስለሚታጨድ ይህንን ታውቃላችሁ፣ ወደ ራስ ነው የሚታጨደው ማለት ነው። የዘር መዝራትና የማጨድ ስርዓት የማይለወጥ እንደሆነ ሁላችንም ልናውቅ ይገባናል። ስለዚህ አሁን ዛሬ የኃጢአት ጊዜያዊ ጥቅም እና ከእግዚአብሔር ጋር የመሆኑ በረከት ነው። ኃጢአት ጊዜያዊ ጥቅም አለው። በነገራችን ጥቅም የለም አንልም። ኃጢአት ልክ ኃጢአት ሆኖ ጥቁር ሆኖ ጨለማ ሆኖ የሆነ የሚያጠፋ አይነት ነገር ሆኖ አይደለም ወደ ሰው ሲመጣ የሚመጣ። ኃጢአት መልካም ሆኖ ነው የሚመጣ። ጥቅም ይዞ ነው የሚመጣ። ማር ይዞ ነው የሚመጣ። ኃጢአት ጊዜያዊ ጥቅም አለው። ስለዚህ በዚህ ቦታ ላይ ስንመለከት ማለት ነው፣ በዚህ ቦታ የኃጢአት ጊዜያዊ ስኬት ምንድን ነው? በዚህ ቦታ አውድ ስንመለከት ሁላችሁም በዚህ ቦታ ላይ በተለይም በቲክቶክ ውስጥ የምትገኙ በተለያየ ዓለም የምትገኙ በዚህ በእግዚአብሔር ስራ ላይ የተሰማራችሁ ሰዎች ሁላችሁም መረዳት ያለባችሁ ነገር ስለሆነ ነው። ዘንድሮ የብዙ ግራ እንጋባለን። እግዚአብሔር እንደማይፈርድ እንቆጥራለን። ከዛ በኋላ ከእግዚአብሔር ቤት የመውጣት ሁኔታ ሁሉ ሊመጣ ይችላል። ለዚህ ነው አሳፍ ሲናገር ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው ካለ በኋላ እኔ ግን አለ እኔ እግሮቼ ሊሰናከሉ አረማመዴም ሊወድቅ ትንሽ ቀራል። በቃ ሊሰናከል ትንሽ ነው የቀራ። ምክንያቱም ምንድን ነው? የኃጢአተኞችን ስኬታቸው ነበር። ስኬታቸው ምንድን ነበር? አንደኛ በእነሱ ላይ የመጣ ስኬት ጊዜያዊ ስኬታቸው በሰው ላይ የሚደርስ ድካምና ጣጣ አልደረሰባቸውም ነበር። ቁጥር 5 ላይ ስትመለከቱ እንደ ሰው በድካም አልሆኑም ከሰውም ጋር አልተገረፉም ይላል። እነዚህ ሰዎች
አሳፍን ግራ ያጋባ ጉዳይ በዚህ ቦታ ላይ ስንመለከት በሰው ላይ የሚደርስ ነገር ሳይደርስ ጣጣ ሳይደርስባቸው በትንሹ ይባረኩ ነበር። ጣጣ ሳይደርስባቸው፣ ግርፋት ሳይደርስባቸው፣ ሳይለፉ፣ ተራራ ሳይወጡ፣ ቁልቁለት ሳይወርዱ ምንም እነሱ ላይ ጣጣ የሚባል ነገር ሳይደርስ ዘና ብሎ ይኖሩ ስለነበረ ግራ ተጋብቶ ምንድነው የኃጢአተኛ ጉዳይ? ጻድቅ ግን እየተሸማቀቀ፣ ጻድቅ እየለፋ፣ ጻድቅ እየተገፋ፣ ኃጢአተኛው ግን በሰው ላይ የሚደርስ ጣጣ አይደርስም፣ በጻድቅ ላይ የሚደርስ ጣጣ አይደርስም። ምንድነው ብሎ ግራ ተጋባ። ስኬታቸው ምንድነው? የመጀመሪያ በሰው ላይ የሚደርስ የፈለጉትን ለማግኘት ያገኙትን አጋጣሚ ሁሉ ስለሚጠቀሙ ያገኙ ስለነበረ አጭበርብሮ አምታቶ ስለሚያገኙ ግራ ተጋብቶ ነበር። አሳፍን ግራ ያጋባው የኃጢአተኞች በቀላሉ መባረካቸው፣ በቀላሉ ስኬት ማግኘታቸው፣ ጣጣ ሳያገኛቸው ሳይደክሙ መባረካቸው ግራ አጋብቷቸው በዚህ ነገር ላይ ግራ ተጋብቶ በቃ እግሬ ሊወድቅ ነው አለ። ከእግዚአብሔር ቤት ሊወጣ ነው አለ። ሁለተኛ የነሱ ስኬት ምንድን ነበር? የፈለጉትን በትዕቢት ሊናገሩ አይፈሩም ነበር። እግዚአብሔር እንዳለ አያስቡም ነበር። እንደውም ምንድነው ብሎ ቁጥር 6 ላይ ስንመለከት ቁጥር 6 ላይ እንደዚህ ብሎ ይናገራል። ስለዚህ በትዕቢት ያዛቸው፣ ኃጢአትንና በደልን ምን አደረጉ ይላል? ተጎናጸፉ። ትዕቢት ያዛቸው ሲናገሩ። እንደውም በአዲሱ መደበኛ ላይ ሄዳችሁ ሲታነቡ በትዕቢት የፈለጉትን ነገር ተናገሩ፣ አፋቸውን ከፈቱ፣ ኃጢአትን በደልን እንደ ልብስ ተጎናጸፉ፣ ለበሱ። እግዚአብሔር እንደሌላ አይነት ነገር ተቆጠሩ። አይቶ ዝም ያለ መሰላቸው። እግዚአብሔር ከነሱ ሐሳብ ጋር እንደተስማማ በጣም የሚገርመኝ በትዕቢት የፈለጉትን ነገር ሲናገሩ እግዚአብሔር የለም እባክህ፣ እግዚአብሔር ትላለህ፣ ጌታ ጌታ፣ ወንጌል ትላለህ፣ ጽድቅ ትላለህ፣ ምንድን ነው ብሎ እስኪናገሩት ትዕቢት አፋቸውን ሞላ። ይሄ የጊዜያዊ ምናቸው ነበር? ስኬታቸው ነበር። ጌታ ጌታ ትላለህ፣ የት አለ ጌታ? እስቲ ይምጣና ይፍረድ። በደርግ ዘመን እንደዛ ይሉ ነበር አሉ። እግዚአብሔር አለ ሲባል እስቲ አንተን እየገረፍኩ መጥቶ እግዚአብሔር አለ ያለው እግዚአብሔር በእኔ ላይ ይፍረድ ብሎ ይናገሩ ነበር አሉ በደርግ ዘመን ላይ። ልክ እንደዚህም እነዚህ ኃጢአተኞች በዘመናት መካከል የኃጢአተኛ ስኬትና የጻድቅ መንገድ መጥበብ ሰዎችን ሁሌ ግራ ያጋባል። ሰዎች ሁሌ ነው ግራ የሚጋቡት። ስለዚህ በዚህ ቦታ ላይ የነዚህ ሰዎች ስኬት የፈለጉትን በትዕቢት ለመናገር አለመፍራታቸው አሳፍን ግራ አጋባው። ግራ ገብቶኛል፣ በቃ ሊወድቅ ነው፣ ከእግዚአብሔር ቤት ሊወጣ ጥቂት ቀረኛል። ሌላ የነሱ ስኬት ምንድን ነበር ብትሉ፣ ሶስተኛ ስኬታቸው የአጃቢና የቲፎዞ ብዛት አሳፍን ግራ አጋብቶት ነበር። ቁጥር 10 ላይ ስንመለከት ስለዚህ ሕዝቤ ወደዚህ ይመለሳሉ። የሚገርማቸው ስለዚህ ሕዝቤ ወደዚህ ይመለሳሉ፣ ፍጹም ጊዜም በላያቸው ላይ ይገኛል። ህዝቡ ያለው ህዝብ ሁሉ ወዴት ይፈልሳል? ወደ እነሱ ነው ይፈልሳል። አጃቢ አላቸው፣ ቲፎዞ አላቸው፣ ደጋፊ አላቸው። ሰልፉ ብዙ ነው። በነገራችን ላይ በዚሁ ልንገራችሁ፣ እግዚአብሔር ሰልፍ በበዛበት ሳይሆን ቁጥር በበዛበት ሳይሆን እውነት ባለበት የሚገኝ አምላክ ነው። እግዚአብሔር የሰዎች ብዛት፣ የሰዎች ጋጋታ፣ የሰዎች ጫጫታ፣ ገበያ ባለበት ሳይሆን እግዚአብሔር የሚገኘው የት ነው ብትሉ፣ እግዚአብሔር እውነት ባለበት ስፍራ ላይ ይገኛል። በጣም የሚገርማችሁ ይህንን እውነት ማወቅ አለባችሁ። የእግዚአብሔር መገኛ የት ነው? የእግዚአብሔር መገኛ እውነት ባለበት ነው። የእግዚአብሔር መገኛ የት ነው? ጽድቅ ባለበት ነው። የእግዚአብሔር መገኛ የት ነው? ገበያ ላይ አይደለም፣ ብዛት አይደለም። እኛ ነን የምንሸነፈው። እንደው ገበያ አካባቢ ላይ ስትሄዱ ሰዎች ተሰልፈው ካገኛችሁ ምንድን ነው? የሆነ ነገር በርካሽ ተገኝተዋል። ሰው ከበዛ ጥቅም ያለበት ቦታ ነው አይደለም? ገበያ ላይ በገበያ ስርዓት ላይ ሰዎች የበዙበት ቦታ ጥቅም ያለበት፣ ገበያ የቀነሰበት የሆነ ጥቅም ያለበት ብሎ ነው። ግን በእግዚአብሔር ቤት ስርዓት ላይ እንዲህ አይነት ብሎ ነገር የለም። እግዚአብሔር የሚገኘው ሰልፍ በበዛበት፣ ቲፎዞ በበዛበት፣ ግርግር ባለበት፣ አጫታ ባለበት ሳይሆን እውነት ባለበት ቦታ ላይ በጌታ በኢየሱስ ክርስቶስ በእውነት ተሸውዳችሁም ቢሆን እግዚአብሔር በሌለበት ብዙ ሰው ባለበት ሳይሆን እግዚአብሔር ባለበት ብቻችሁን በምትገኙበት ምድረ በዳም ላይ እንድትገኙ እግዚአብሔር ያንን እድል ይስጣችሁ። በእውነት የእግዚአብሔር መገኛ ባለበት በእውነት ሳትሳሳቱ። ያጭበረብራል። አንዳንድ ጊዜ ቲፎዞ ያለበት ቦታ ሰውን ያጭበረብራል። ቲፎዞ ያለበት ቦታ ሰዎችን ይሸውዳል። ብዙ ጊዜ በቃ እዚህ ነው ጌታ ያለው እዚህ ነው። ትግላችሁ እንደሆነ ሙሴ ከኢያሱ ጋር ከተራራ ሲወርድ በሰፈሩ ላይ የእስራኤሎች
ይሄ ከግብጽ ያወጣን ሙሴ ወዴት እንደሄደ አናውቅም። ስለዚህ ለኛ ከግብጽ ያወጣን አማልክ ስራሉ ብሎ አሮን ያንን አማልክ ከሰራ በኋላ ጥጃ ሰርቶ ሰዎች ያንን አመለኩ፣ በሉ፣ ጠጡ፣ ሊዘፍኑ ሰነሱ። ሙሴ ከተራራ እየመጣ ሰፈሩ ላይ ጫጫታ ነበር ይላል፣ ጋጋታ ነበር ይላል፣ እልልታ ነበር ይላል፣ ውታ ነበር ይላል፣ ዘፈን ነበር ይላል። ከዛ ሙሴ ምንድን ነው በሰፈሩ ላይ የሚሰማ አይነት ጫጫታ አለ፣ ግርግር አለ፣ እልልታ አለ ሲል ኢያሱ ያለው ቃል በጣም ነው የሚገርመኝ። ይሄ ድምፅ የድል ነሺዎችም ድምፅ አይደለም፣ ይሄ ድምፅ የድል ተነሺዎችም ድምፅ አይደለም፣ እግዚአብሔር የሌለበት ነው አሉ። ጫጫታ ያለበት ግርግር ያለበት ሁሉ እግዚአብሔር የሚገኝበት አይደለም። ይዘምሩ ነበር፣ ይልልሉ ነበር፣ በዓል አድርጎ ነበር፣ ያመልኩ ነበር፣ ግን እግዚአብሔር በመካከላቸው ላይ አልነበረም። ስለዚህ አጃቢና ቲፎዞ ግርግርና ሁከት ያለበት ሁሉ እግዚአብሔር ያለበት ነው እንዳትሉ። እግዚአብሔር ራሱና እውነቱ ባለበት ቦታ ላይ ይገኛል። ከእውነት ተርታ መሰለፍ ይሁንላችሁ። እግዚአብሔር በሚገኝበት ቦታ ላይ መገኘት ይሁንላችሁ። አሁን እዚህ ውስጥ የምትገኙት እዚህ ውስጥ የምትገኙት አሁን 604 ሰዎች ናችሁ የምትገኙት። ይሄ 604ቱም ሰዎች በዚህ ውስጥ ለዓላማው እግዚአብሔር የፈለጋቸው ሰዎች ናቸው። ምናልባት ተቀላቅላችሁ ሎካፊሳ አጋኮማን በለከን ያቆለስ አይላኩ አኒ ሙአፍሮ ሞታ አጋኮማን ከወሮ ቢያን ያቆለስ ከወሮ የሆንተክ ሎጥቢ ለምይ ሶር መንቺ ዋሳከ ከወሮና አጋኮማንጆ ልንገራችሁ፣ ለእናንተ መልእክት አለ። ይኸውላችሁ ጋጋታ ባለበት፣ ሰው በበዛበት፣ ሁከት ባለበት፣ ብጥብጥ ባለበት ሁሉ እግዚአብሔር አለ ብላችሁ ገብታችሁ ከሆነ ተሳስታችኋል። እውነት ባለበት የእግዚአብሔር ጽድቅ ባለበት ቦታ ላይ መገኘት እንድትችሉ እግዚአብሔር ጸጋውን ያብዛላችሁ። ከዛ አራተኛ የኃጢአተኞች ስኬት ምንድን ነበር? ጊዜያዊ ስኬታቸው ሀብት በሀብት ነበሩ ይላል። የሚገርማችሁ ሀብታቸው በጣም የሚገርም ነው በእውነት። ከታች ባለው ቦታ ላይ እንደዚህ ነው ብለው 12 ቁጥር ላይ እነሆ እነዚህ ኃጢአተኞች ይደሰታሉ። 12 ቁጥሩን ተመልከቱ። እነሆ እነዚህ ኃጢአተኞች ይደሰታሉ፣ ሁል ጊዜም ባለጠግነታቸውን ያበዛሉ። ተመልከቱ፣ ሀብታቸው ግራ ያጋባል። ይሄ አሳፍ ለምንድን ነው ግራ የተጋባ? እንዴ እግዚአብሔር ባይኖር እነዚህ ሰዎች በዚህ አይነት ሀብት ይባረካሉ፣ እግዚአብሔር ሳይኖር አይቀርም። ብልጥግናቸው በጣም እንደዚህ ከፍ ብሎ እግዚአብሔር ከነሱ ጋር ሳይተባበር አይቀርም ብሎ ግራ ተጋባ። እግሩ ሊወጥቅ፣ እግሩ ሊሰናከል፣ ከእግዚአብሔር ቤት ሊወጥቅ ትንሽ አረማመደም ሊወጥቅ ትንሽ ቀረ ነው አለም ብለው በቃ ከነሱ ጋር አለ እግዚአብሔር ብሎ ልክ ወደ እነሱ ሊሄድ ጥቂት ቀርቶ በነበረ ሰዓት ላይ ነው ማለት። በጣም የሚገርማችሁ ሀብታቸው ግራም ያጋባ ነበር። እንደው ሁሉም ሰው በጽድቅ ነግዶ የሚያተርፍ አለ። እውነት ነው። በምንኖርበት በሆሳና ይሁን በአዲስ አበባ ይሁን በአገራችን ኢትዮጵያ ይሁን በአፍሪካ ይሁን በዓለም ሁሉ በጽድቅ ነግዶ በጽድቅ ሰርቶ ለፍቶ ጥሮ ግሮ ትልልቅ ባለሀብቶች አሉ። አምናለሁ። ይሄ የሰራውን ሰው እግዚአብሔር ይባርካል። የሰራ ሰው ፎቆችን ይሰራል። የሰራ ሰው መኪኖችን ይገዛል። የሰራው ሰው የተገውን ሰው እግዚአብሔር ይባርካል። ግን ደግሞ ሁሉ ሰው በጽድቅ የተባረከ ይመስላችኋል? የሁሉም ሰው እድገትና ብልጥግና እውነተኛ ይመስላችኋል? አንዳንዶች ብልጥግናቸው ያለ ልፋት፣ አንዳንድ ጊዜ በማጭበርበር በማምታታት ያንን በማጋጨት የመጣ ሀብት ሊሆን ይችላል። ሀብት ሁሉ እውነት ሊመስላችሁ ይችላል። ግን አንዳንድ ጊዜ እውነት የሌለበት ይማብታል። ይህ ኃጢአተኞች ሀብት ግራ አጋብቶት ነበር። የሚገርማችሁ በጣም አሁን ደግሞ የኃጢአተኞችን ውጤት ተመልከቱ። ይሄ ግራ ያጋባው ጊዜያዊ ጥቅም ነው። ሀብት በሀብት ናቸው። አጃቢና ቲፎዞ አላቸው። የፈለጉትን ለመናገር አይፈሩም። በሰዎች ላይ የሚደርስ ጣጣና ድካም አይደርስባቸው። ሳይለፉ ይባረኩ ነበር። ይህ መንከራተት፣ ይህ አይነት ነገር በኃጢአተኞች ላይ የመጣው ጊዜያዊ ጥቅም አሳፍን ግራ አጋብቶት ነበር። ልክ በጥቂት ደቂቃ የሚገርማቸው በጣም የሚገርማቸው ወደዚህ ወደ 17 አውቅም ዘንድ አሰብ ይውላል 16 ቁጥር ላይ። አሁን ይህንን ነገር አይቼ ጥቅም አለ፣ ትዕቢተኞች ናቸው፣ ልጆቻቸው የተባረኩ ናቸው። እንደውም ኢዮብ ላይ ሄዳችሁ ስትመለከቱ ልጆቻቸው ይፋንናሉ፣ ይዘፍናሉ፣ ጠቦቶች ናቸው። እሱ ለማኮለር ሁንድን መላያም ጌጅ ፍንጥሪቋን ዳበሯን እሱ ለምን በኃጢአተኞች ላይ የመጣ ነገር ግራ አጋብቶት 16ኛ ቁጥር ላይ እንደዚህ ያለ አውቅም ዘንድ አሰቢው
ይህ ግን በፊቴ ችግር ነበር አለ። አውቅም ዘንድ አስቡ፣ ተጨነቂው። ምንድነው እግዚአብሔር ተስማምቶታል ወይ ከዚህ ኃጢአት ጋር ከዚህ በደል ጋር እግዚአብሔር ተስማምቶታል ወይ ብዬ አሰብሁና ለካስ ማሰብ ብቻ አልነበረም ማድረግ የነበረብኝን ነገር አደረገው፣ ወደ እግዚአብሔር መቅደስ እስኪገባ ድረስ። የሚገርማችሁ እግዚአብሔር ዛሬ ወደ መቅደሱና ወደሚገኝበት ቦታ እናንተን ይዟችሁ ይግባ። ግራ ተጋብቶ ነው የነበረ ይሄ ሰው፣ ግን ወደ መቅደሱ ሲገባ ይወላችሁ ወደ እግዚአብሔር መቅደስ እስኪገባ ፍጻሜያቸውን እስካስተውሉ ድረስ አለ። አስተውለ ፍጻሜያቸውን በቅጽበት። ከዛ በኋላ የሆነውን ነገር ተመልከቱ። ይሄ 4 ነው። አሁን የኃጢአቱ ውጤት ምን ሆነ? አንደኛ የኃጢአታቸው ውጤት በዲጥ ውስጥ መቀመጥ ሆነ ይላል። ይሄንን ተመልከቱ። ከእግዚአብሔር መቅደስ ገብቼ ፍጻሜያቸውን ካስተዋልኩ በኋላ 18ኛ ቁጥር ላይ በዲጥ ስፍራ አስቀመጥካቸው ይላል። ዲጥ ማለት ምን ማለት ነው? ዲጥ ማለት ይሁን ምናልባት ለበከተማነ ወለከተ ጎጎን ይህ ሂጥሎጳኮ ጎን ጫፍሎጳኮ ጎን ሀሊ ፈረዲ ገማሚ መቲያኮ ኢያመርኩሽ መት መላያም ሀሮ በየፉላስ ኦ ኢዩክ ሀል ተም ገማም መርቾ ይው ከማል ሀሮ በየፎማ ኤማጣን ኢይመቅረን አዶራ ዋማ መመተመን ጫፎ ውለን ምን ቀረንተኩመን ለከንተን ተከም ሀሎጳ ይወቁ ለቀረንተኩመን ተም ዳጂኒ ጎኩ ሀሮ ማኮ ይሆን ኦ ኢይኒዮክ ፈረድ ኢይመቅረን ዋማ ዋመሞ ማን ኢዲሊሳ ያካ ኤወሪስ ጦቆለከፍሰከም ልክ ኤዶ ሐረመታ ማይኮቴው አፉቶ ዋመምቶ ፊቴን ጠንተን በበየዋኮ ባጢላነክ ለሳንች ዋመምቺኮ ሀሎሮ አግሚኮ በጣም የሚገርም ነው። የኃጢአት ውጤት የመጀመሪያ በማይወጡበት ለዘላለም በሚዋጡበት ዲጥ ውስጥ መቀበር። የኃጢአት ውጤት በኃጢአት ጊዜያዊ የመጣ ሀብትና በረከት ይዞ በማይወጡበት ዲጥ ውስጥ ነው የሚያስገባ። እግዚአብሔር ከባረከንም በጽድቅ ይባርከን። እግዚአብሔር ክብር ይዞ ሲመጣም በጽድቅ ይዞልን ይምጣልን። እግዚአብሔር ወደሚወስደን ቦታ ሁሉ በፈቃዱና በምህረቱ በቸርነቱ በጊዜው በሚሰጠን በረከት ይባርከን እንጂ በኃጢአተኞች በረከት እኛን አይባርከን። ዲጥ ውስጥ ተቀመጡላል። እዚህ ጋር የሆነ ነገር 3 ነገሮችን ነው ያገኙት። የኃጢአት ውጤት ሆኖ የመጣ ምንድነው? ስሙ። እኔ እንደምንም አድርጋችሁ ስሙ። እኔ እዚህ ጋር ትክክለኛውን የእግዚአብሔርን ቃል እውነት ተናግሬ ሊወጣ ነው የመጣሁትና ስሙ። የኃጢአት ውጤት አንደኛ በዲጥ ውስጥ መዋጥ ነው። በዲጥ ውስጥ መቀበር ነው። በማይወጡበት ዲጥ ውስጥ መግባት ነው። በዚህ ቦታ ላይ ኃጢአተኞች ከመቼ እንደሆነ ሳላውቅ አስታውዬ እስኪመለስ ድረስ ዲጥ ውስጥ ተውጦ ቀሩ። ማጣን መረማ ማጣም እኮ። ሁለተኛ የኃጢአት ውጤት ሆኖ የመጣባቸው ነገር ምንድነው? ድንገት ወደ ጥፋት መውረድ ነው ይላል። እዚህ ቦታ ላይ 18 ላይ ስትመለከቱ ወደ እግዚአብሔር መቅደስ እስኪገባ ድረስ ፍጻሜያቸውን እስካስተውል ድረስ በዲጥ ውስጥ አስቀመጥያቸው ካለ በኋላ ወደ ጥፋት ጣሊያቸው። ቅድም ብያቸዋለሁ። ናሆም 1:3 ላይ እግዚአብሔር ትዕግስተኛ ኃይሉ ታላቅ በደለኛውን ግን ንጹህ ነህ አይልም አለ። ዲጥ ውስጥ የሚያስቀምጥበት ቀን ድንገት ወደ ጥፋት አወረዳቸው፣ ጣሊያቸው። በጣም የሚገርማችሁ የኃጢአተኞች ጥፋት በሂደት አይደለም የሚመጣ። ምክንያቱም ሰይጣን ሰውን በፈጣን መሰላል ያወጣና በመሰላል ነው የሚያወጣ። ሰይጣን ሰዎችን ሲባርክ ኦሞለም ሰይጣን ማንነ ማንኪን መረብ ዱቂሳካ ሰይጣን ማንነ ማማታ ማሞላከ ደለሞዮ ማማታ ኩኩኩ ማሲ አሞሞ ጎድኖሞ ብራመንዶሞ ከተሜዋን ዮም ቀመቀረሙ ሙሌው ማማት ማን ይሶሶለ ጎተመዳ ዋርኮ ይበረ ያከም አመሸመዳ ዋርኮ ይበረ ያከም ኤከመዳ ዋርኮ ይበረ ያከም ማላል ተከሙክ ጎቶ ያኮክሉ ወነ ማንኪ ዱቂሶ ጎቶ ያኮ መረብ ማንኪ ዱቂሳ አፈላቺ ጃሎ እነ ሱድ ጉዲሶ ሰይጣን አፈላቺ ጃሎ ሱድ ጉዲሳ ራካ ማንኪቺ መረብ ዱቂሶ አጥያ እዳ ዱቂሳ ያከማ ጃሎ ጉዲሳ ኮ ሱድ ወቅሶ ሰይጣን በሰይጣን ዘንድ ነፃ ስጦታ የለም መቼም ቢሆን። ሰይጣን ነፍስህን መያዣ አድርጎ ነው ጥቂት ነገር ብር የሚሰጥ። ሰይጣን ነፍስህን፣ ነፍስ እኮ በምንም የማይለወጥ ነገር ነው። ነፍስ እኮ በእግዚአብሔር የተፈጠረ ነገር እኮ። ነፍስ ማለት እኮ ክርስቶስ የሞተለት ጉዳይ ነው። ነፍስህን፣ መንፈስህን፣ ያለውን ነገርህን የሚበልጠውን መያዣ አድርጎ ቀብድ አድርጎ ይዞ ያንሰውን ነገር ይሰጣል። ማንኪቺ መረባልሳ
ጃሎ ይሱ ጠቅሰው የሚገርማችሁ ሰው እባብ ይዞ ሲመጣ ሰይጣን መጨረሻ ላይ በእባብ መርዝ እንደሚገድል እኮ አለማወቁን እኔ በጣም የሚገርመኝ እባብ የሚያክል የሚዘገንን ነገር ይዞ ሲወጣ እንዴት እባብን ይዞ በስማም እንዴት ደስ ይላል አቤቶ ምሽሳቴ ከሐማሽች ማምሽሳቴ ወማን ነው ማን ሐማሽሽ ንኡለስ ይዞ ለመርቾ ምናልባት ከኡለን ሉሱክ ፈረንጂ አይ ያው ለማዲሳ ሁሉ ብክን አመደን ጠኖኮ ኤበዮ ማንም ፈረንጅ በየነ ከሳውዝ አፍሪካ ነው ሞማ ሂንቺ ታቆተ ጆራ አከም ጽሁፈ ጻፈከሙ የጉብኝት በያገከሙ አከማሩ ሐማሽ ምሽታኮ አከምበ ሐማሽ ሙአከማ ኦራስ ሲሪዶል ሐማሽ ቾሽለሽ አከሙ ጋር አሚለ ምሽሳት ያከሙ ማለል ተከሙ ሐማሽ ቀሶ ሐማሻ ቀብድ ይሳወቅ ሰይጣን ካክ ያዋሮክ ቴቦርስ የመዳዋሮክ ተኪስ የመዳዋሮክ ምንን ይሶክ ኦክ ደበራ ይጥቀሱኩ ኦክ ደበራ ይጥቀሶስ ሞይሶዋኔ ማሳያው ምንድነው መሰላችሁ ሰይጣን ነፃ ስጦታ እየሰጠ ሳይሆን ሰይጣን እንደሚወጋ መርዝ እንደሚሰጥ መጨረሻ ላይ መልሶ እንደሚበላ የሚያሳይ ነገር ነው ማለት ነው ገብቷቸዋል በዚህ ቦታ ላይ እነዚህ ኃጢአተኞች በአመጽ በተንኮል በማጭበርበር የተባረኩበትን በረከት ይዞ ምንድነው ወደ ጥፋት መቼ ጣሊያቸው ይላል ወረዱ ይላል ወደ ጥፋት አወረዳቸው ሰይጣን ሲያወጣ በመሰላል ነው የሚያወጣ ሰይጣን ሲያወጣ መሰላል ያስተካክላል በዚህ ወጣ በዚና ይላል ኬንፊር መሳ ድልታከም በየፍሳለ ሰቂ ሰይጣን በይቺንስ መሰላል ወሮ ሰይጣን መሰላል ይንፊሳ መሰላል ደበራ ድልሶዩ መሰላል ፊሳ መሰላል ፊታ ድልቶ በየፍሳራ መሰላል በይንስ ወሮ መሰላል በየወራ ኩለት ድልከም በየ መርጮ ያከሙ መፈጥፈጥ ነው የሚቀረው ስለዚህ በእግዚአብሔር ጽድቅ ያልመጣ በረከት ሁሉ መጨረሻ ላይ ወደ ጥፋት መውረድን ይዞ ይመጣል ስለዚህ ይህ ኃጢአት ጊዜያዊ በረከት ወይም ውጤቱ ምንድነው ድንገት ወደ ጥፋት መውረድ ነው ሶስተኛና የመጨረሻ የኃጢአት ጊዜያዊ ውጤት ምንድነው ብትሉ በዚህ ቦታ ላይ የማለዳ ቅዠት መሆን ነው እዚህ ጋር በጣም የሚገርማችሁ በአዲሱ መደበኛ ትርጉም ላይ ሲናገር እንደዚህ ነው ብለው እነዚህን ኃጢአተኞችን ከመቼ የማለዳ ቅዠት አረካቸው የማለዳ ቅዠት አርጋ አጠፋቸው ይላል እዚህ ጋር ደግሞ በዲጥ ውስጥ አስጣሊያቸው ካለ በኋላ ወደ ጥፋትም ጣሊያቸው እንዴት ለጥፋት ሆኑ ድንገት አለቁ ስለ ኃጢአታቸውም ጠፉ ከህልም እንደሚነቃ አቤቱ ሲነቃ ምልክታቸውን ታስነውራለህ በአዲሱ መደበኛ ትርጉም ላይ ደግሞ የማለዳ ቅዠት ታረጋቸዋል ይኖ ሐቃውን ምናልባት ሂም ሞላኩ አቃው ሰው መንጠነው በቂቴ ሞላኩ አቃው ሰው መንጠ ሶዳለ ሰቂን ሰለካ ማለዳን ውል ሶዳለ ሰቂ አመደከም መት ሐቃው ለከመቃው አመደሞ ይነ አጁት ተተከም በቂት አጁት ሲቶቶ መሞ አኮዳ ውሽ ሶቶ ይሄ ማለት ወደ መንፈሳዊ ትርጉም ስንቀይር የነዚህ ሰዎች መታሰቢያቸውን ታጠፋለህ ከምድረ ገጽ መታሰብ ለነሱ ስለ ኃጢአተኞች ሰው ታሪክ ሊናገር አይመችም ይጠፋሉ ማለዳ ቅዠት ታደርጋቸዋለህ ስለነሱ ሰው እንዲያወራ ምቾት አይሰማም ስለዚህ ጥፋት ቅዠት ይሆናሉ ተመልከቱ ውጤታቸው በጣም የሚገርም ነው በዲጥ ውስጥ መቀመጥ ነው ድንገት ወደ ጥፋት መውረድ ነው የማለዳ ቅዠት መሆን ሃሌሉያ እግዚአብሔር በኃጢአት ሳይሆን በክፋት ሳይሆን በአመጽ ሳይሆን በማጭበርበር ሳይሆን አቋራጭ በማየት ሳይሆን በኢየሱስ እሱን በመፍራት በረከት በኢየሱስ ይባርከን የሚበልጥ ህይወት በዚህ በህይወት በረከት ይባርካችሁ በሚትገኙበት ቦታ ሁሉ ጊዜያዊ የኃጢአተኞች ውጤትና ከእግዚአብሔር ጋር የመሆኑ በረከት ነው አይደለም ያልኳችሁ ውጤታቸው እንደዚህ መጥፋት ነው እዚህ ጋር ጠፉ ይላል ስለዚህ ከእግዚአብሔር ጋር የመሆኑ በረከት ደግሞ ምንድነው በጽድቅም ቢሆን እየተገፉ መቆየት ምንድነው በረከቱ ምንድነው ከእግዚአብሔር ጋር የመቆየት በረከቱ ወገኖቼ ልንገራችሁ እዚህ ውስጥ ያላችሁ ጌታን ፈልጋችሁ ወደዚህ የመጣችሁ ወዳጆቼ ዛሬ ልንገራችሁ በኃጢአት አጭበርብራችሁ ከፍታን በአንድ ጊዜ ተወርውራችሁ ከሚጠጡ በቀስታም ቢሆን እግዚአብሔር በሚባርካችሁ በጠባቡ መንገድ ሄዳችሁ እግዚአብሔር ወዳየላችሁ በረከት እንድትደርሱ እግዚአብሔር ጸጋ በእናንተ ላይ ይሁን ከኃጢአት ከፍታ እግዚአብሔር እናንተን ይጠብቃችሁ በአንድ ብድግ ብላችሁ በአንድ ደግሞ ከሚጠፉበት መንገድ እግዚአብሔር እናንተን ይጠብቃችሁ በዚህ ውስጥ የምትገኙ ወንድሞች እህቶች ይሄንን በረከት ይባርካችኋል በጌታ በኢየሱስ እግዚአብሔር በሚከፋበት እግዚአብሔር በሚያዝንበት እግዚአብሔር በማይከብርበት አቅጣጫ ወደ እናንተ የመጣ ነገር በኋላ ለእናንተ ጥፋት ነው እግዚአብሔር መቼም ቢሆን ባህሪው ከኃጢአት ጋር የሚስማማ አምላክ አይደለም
እግዚአብሔር ከኃጢአት ጋር አይስማም። የኃጢአት ደሞዝ በብሉይ ኪዳን ሞት ነው። በአዲስ ኪዳን ክርስቶስ ኢየሱስ ለሰው ኃጢአት ወደ ምድር ከመጣም በኋላ የኃጢአት ደሞዝ ሞት ነው። የምትባረኩበትን በረከት ሁላችሁም ዛሬ እንድታዩ እንድታስተውሉ በየትኛው መንገድ ነው ያለው እንድትሉ ይፈልጋል። መጨረሻችሁ የኃጢአተኞች መንገድ እንዳይሆን፣ መጨረሻችሁ ልክ እንደዚህ ኃጢአተኞች በዲጥ ውስጥ መቀመጥ እንዳይሆን፣ ድንገት መጥፋት እንዳይሆን፣ የማለዳ ቅዠት እንዳይሆን፣ በረከቶቻችሁ ከልጅ ወደ ልጅ እንዲተላለፍ፣ በረከቶቻችሁ ከናንተ አልፎ ለዘር ማንዘራችሁ እንዲተላለፍ፣ እግዚአብሔር በሚባርካችሁ በረከት እንድትባረኩ ያላችሁበት ሁኔታ ምን እንደሆነ ሁላችሁም ያላችሁበትን ሁኔታ እንድትመለከቱ ፈልጋለሁ። የእግዚአብሔር በእውነት እውነተኛ በረከት ወደ ቤታችሁ ይግባ። ፌክ ያልሆነ በረከት ወደ ቤታችሁ ይግባ። አጭበርብሮ ከመባረክ በጽድቅ ኑሮ ምድረ በዳ ላይ መቀመጥ ልምላሜ ነው፣ ትልቅ ልምላሜ። ስለዚህ ለምን እግዚአብሔር እንደዚህ እንደሚያናግረኝ አላውቅም። ከእግዚአብሔር ጋር የመሆኑ በረከት ምንድን ነው? አንደኛ ከእግዚአብሔር ጋር የመሆኑ በረከት ሁል ጊዜ በእግዚአብሔር ሕልውና መሰንበት። በጣም የሚገርም ደስ የሚል በዚሁ ምዕራፍ ነው ያለው። ይሄ መጀመሪያ ያየነው ነገር ምንድን ነው? መጀመሪያ ያየነው የኃጢአተኞች ጊዜያዊ ደስታና ጊዜያዊ በረከት ጊዜያዊ ከፍታቸውን አየን። ከፍታቸው ባልታወቀ ሁኔታ ተገላብጦሽ ሆነው ወደ ጥፋት መውረዳቸው የኃጢአታቸውን ውጤት አየን። አሁን ደግሞ ከእግዚአብሔር ጋር የመሆኑ በረከት ደግሞ ምንድን ነው? ከእግዚአብሔር ጋር የመሆኑ በረከት አንደኛ ሁል ጊዜ በእግዚአብሔር ሕልውና ውስጥ ባለው በረከት መሰንበት ነው፣ ሳይወጡ መቆየት ነው። መሰንበትና ገባ ብሎ መውጣት በራሱ ይለያል። በእግዚአብሔር ሕልውና መሰንበትና ገባ ብሎ መውጣት። ዘንድሮ ሲታዩ ሰዎች ገባ ብሎ ነው የሚወጡት። ቸርች ይገባሉ፣ በእግዚአብሔር ሕልውና ውስጥ ገባ ይላሉ፣ ተመልሰው ወደ ነበሩበት ቦታ ይሄዳሉ። የዘንድሮ ችግር ቸርች ውስጥም ጥቂት ጊዜ በእግዚአብሔር ሕልውና ገብተን ቶሎ ብለን ነው የምንወጣ። ስንወጣ እንረሳለን፣ ስንወጣ እናወልቃለን። ለሞላ ኮለ ኮየራ ምናልባት ከበዮን ተከበዮንን ኮየራ ዋዳኩ ዮን ተከከን ኮሻገን ተኖኩ ኮየር ኮየል ለደቸደ ኦኮክ ኮየል መዝሙር ዘመሬን ዋሯማን ኮየል መዝሙር ዘመሬን አሯማ ወሮናጋ ላስኮሊዮ ክፍል አጋካ ያኮበዮን ያ ኮየል ለደቸደ ኦክ መዝሙር ዘመሮ መዝሙር ጉላለት ኮየል ለደች ማይሳተ ፍሮ ሸለጣተ ፍሮ ከዶለ ይወቃማነት ዋሚናሎ ዋሚኒ ማትከ ዘመለው መለምቦ ወሰገር መጨንሶ መለምቦ ማሰሙ መለምቦ ግቤ ፍሎን ኮየል ለደች ሸለጥና ፍሎ ሃይዋሲ ደም ሸለጥና ፍሎ አንጉም በዩ እንደነ ዋሲ ደም ነሰኒዮን አግበዩ ፍትበዩ ደደቶ በዩን ጌቶ በዩን በጦ በዩን ሁንደም በዩንም ኢየሱስ ምን ኮየል ለደች ሸለተሞን ዋይክ ሲደምች መትበዩ እንደነ ከሰኒዮን የእግዚአብሔር መገኘት በእናንተ ላይ ይሁን ዛሬ በጌታ በኢየሱስ ክርስቶስ። ይሄንን በረከት ይባርካችኋለሁ። ቸርች ላይ ብቻ አለ የእግዚአብሔር ሕልውና ለእናንተ የሚያስፈልጋችሁ። በምትተኙበት በምትነሱበት የእግዚአብሔር አብሮት ያስፈልጋል። ገባ ብሎ መውጣት ሳይሆን በዚህ በሕልውና ውስጥ መሰንበት፣ በሕልውና ውስጥ መቆየት በኢየሱስም ይሁንላችሁ። ትልቁ በረከት የክርስቶስ ሕልውና ነው ለኛ በዚህ ምድር ላይ። ማቴዎስ ወንጌል 17:1 ላይ ስንመለከት ጌታችን ኢየሱስ ክርስቶስ ሶስቱንም ወንድሞች ይዞ ወደ ተራራ ወጣ። ወደ ክብር ተራራ፣ ወደ ክብር መገለጥ ተራራ ይዞ እንደወጣ ነው የምንመለከተው። በዛ ተራራ ላይ ጴጥሮስን፣ ዮሐንስን፣ ያዕቆብን ይዞ ወጣና በዛ ቦታ ላይ ክብር እንደመጣ ሙሴና ኤልያስ እንደተገለጡ ክብር በመጣበት ቦታ ላይ ጴጥሮስ ምንድን ነው ያለው? አረ ከዚህ መውረድ የለብንም፣ ለእናንተ ዳስ እንስራላችሁ። ይሄ መገኘት ያለበት ቦታ ነው። ይሄ ትክክለኛ መገኘት ያለበት ሕልውና ያለበት መሰንበት አለብን አለ። እዚህ ቦታ አንቀይም እንወርዳለን ብሎ ያ የእግዚአብሔር መገኘት ያለበት ቦታ እንዲሰነብቱ የሚያደርግ ቆዩ የሚል እንጂ ቶሎ ውረዱ የሚል አለ። እግዚአብሔር በሚገኝበት ቦታ ላይ መሰንበት ይሁንላችሁ። የእግዚአብሔር ሕልውና ተከትሎ ይውጣ። የእግዚአብሔር ሕልውና እንደ እጃችሁን ይያዝ። ይሄ ነው ትልቁ በረከታችሁ። ከእግዚአብሔር ጋር የመሆኑ በረከት ትልቁ ምንድን ነው? ሁል ጊዜ በእግዚአብሔር በረከት ውስጥ በሕልውና ውስጥ መቆየት። በሕልውና ውስጥ ከቆየ ሰዎች የሚጨነቁበት የሚጮሁበት ጭንቀትና ሁከት መከራ ለአንተ ደስታ የደስታ ሰፈር ነው። በመከራ ውስጥ ደስታ የሚታገኘው በኪሲ ውስጥ ባለው ነገር አለ ወገኖቼ። ሰው በያዘ ሀብት የማያርፍበት ጊዜ አለ። ገንዘብ ስላለ የማያርፍበት ጊዜ አለ። ዘር ዘመድ ስላለ የማያርፍበት፣ ሰፊ የሆነ ጎሳ ስላለ ሰው አያርፍም። ግን የእግዚአብሔር ሕልውና ሰውን ያሳርፋል። ሕልውናው አይለያችሁ፣ መንፈሱ አይለያችሁ፣ ክብሩ አይለያችሁ። ይሄ መገኘቱ ከቤታችሁ፣ ከትዳራችሁ፣ ከልጆቻችሁ፣ ከአገልግሎታችሁ ከምትገኙበት ቦታ ይሄ መንፈስ በኢየሱስ አይልቀቃችሁ። ትልቁ በረከት
የእግዚአብሔር ጋር የመሆን በሕልውና ውስጥ መሰንበት ነው። እነዚህ ሶስቱም ወንድሞች ላለመውረድ እያሉ መቼም ጊዜው ስላይደለ ወረዱ። ከዛ በኋላ ከነሱ ጋር የቀረ ማን ነው? ጌታ ኢየሱስ ነው። ኢየሱስ ብቻ ከነሱ ጋር ቀርቶ ነበር። ኤልያስና ሙሴ ሄዶ ነበሩ። ከነሱ ጋር ቀርቶ የነበረ ኢየሱስ ብቻ ነው። ወገኖቼ ሰው ሁሉ ሲለያችሁ የማይለያችሁ ኢየሱስ ሁል ጊዜ እጃችሁን ይያዝ። ሌላ ከእግዚአብሔር ጋር የመሆኑ በረከት ምንድነው? በእግዚአብሔር ቀኝ መያዝ ነው። በእግዚአብሔር ቀኝ መያዝ ነው። 23 ቁጥር ላይ እኔ ዘውትር ከአንተ ጋር ነኝ ቀኝ እጄንም ያዝኸኝ ብሎ ነው የምናገረው። ቀኝ እጆቻችን በእግዚአብሔር መያዝ ነው ትልቁ በረከቶቻችን። እጃችንን የያዘ እሱ ይበልጣል። የሚገርማችሁ እጅ ልጅ የወለደ ሰው ነው የሚያውቀው። ልጆቻችንን ብዙ ጊዜ ልጆች አንዳንድ ጊዜ ጣቶቻችንን ይይዛሉ። ህፃናት ልጆች ያሏችሁ ሰዎች ታውቃላችሁና ጣቶቻችንን አንግቺክ መጣረ መደሞክ ነስ መጣረ መደማክ ኮና ማጀለንጎም ወይ በተለይ ኦስቀሉም ከነክለንጎ ታኪን ሱሙይ ያቆቅ ተጣልጎቅ ተያቆሮ ተያቆበ ታኪን ሱሙይ አመጣረ መደማክ ኮና ጨውና አንገ ውና ታክ ነው መተመን ኢሱ መጣረ መዲ አማን ሶበ በክ ኢሱ ዊቅ አንግቹ ጨበጣና መንደው ማይ መጣረ ፈተካ ይለያተዋል መጣርኒ ከመንዳሙ ኦ መጣሪ አንግ ፍሩላ መረማ ኦጎማ ሰሊቲ ጋር እንተነው ወሜን ተራ ሐወዳሜ እንተነው በክ አንገ ነስ አማንዱ መንጊስ አመዶኩ ኢየሱስ አንግሎባን ጥሻት የመጣውት ሐወ ቡሶብስ ቀደ ቡሶብስ ኒክ አንጥሻት የመጣው ከያዝነው ይልቅ ያዘን እጁ ይበልጣል። ከያዝነው ይልቅ ከተከተልነው ይልቅ ጠበቅ አርጎ ያዘ። እኛ አንዳንድ ጊዜ ምቾት ሲመጣም ለቀቅ አርገን እንሮጣለን። ችግር ሲመጣም ለቀቅ አርገን እንወጥቃለን። ተስፋ እንቆርጣለን። የእግዚአብሔር እጅ እኛ በያዝነው አይደለም እሱ በያዘልን ነው። ይተመቱ ካለ ከየንፉሙ ይባዩ አያዩዋ በእግዚአብሔር እጅ መያዝ እንዴት በረከት መሰላችሁ። እኔ ድሮ ጊዜ ከአባቴ ጋር ብዙ ጊዜ ለአገልግሎት ይሄድ ነበርና ለበከተማ አዋድን ማሉሙ በቃ ይያን መቀር የመከለ ሂምታከምታን ይበዶም ወወረታከምታን ይበዶም ቱዞታከንም ሐቆረታከ በቃ ይያን ሁንደም ካወቁ አመኖ በክ ወሶ መንሮርና አዋድን ማሉሙ ሁንደም ቢሰየው ማይሰ ኩራት መጨሰመው በቃ ይሳን ገበተከታኪ ሰከም ቢክል በቃ ማይሜ ሰፎ ለብሰለ ነው። በጣም የሚገርማችሁ ከዕለታት አንድ ቀን እየተጓዝን ከአገልግሎት እየመጣን ዋሉሙ ወቃ አኳ ነው መትበያን ፋተ ነው ማመነ ሃይስ ጋሽው መከብክን ኩጆር ወመርቾ ያ ኢሴ መቀደም አንጋ ፍሮሞ ያ ከበወሩና መዳካ ኢሴ መዳ ንሮ ኢስ በዳኩ ሰለው ሞይ መቀደም አንጋ ወኢክለም ቢያንፋሟን ኢሴ አንግጭ መዳኩ ሰም ኢሴ ምናልባት ቆርማንቾ የሚያኮብክ ኢሴ ኪሴን ጠን ኮይ ወይ እሺ ሰንጋ መዳኩ ሰም ይጣን ኩ ወይ ይሞራ ኪሳ በየንም በታማ አይሰና ጉባን ሳካይ ንኳ ቆሳ ሳካይ ንኳ የወሪፍ ሰከረስ ወይ አጋሸም ተነከም በሉ ይዋን እና ኤበላለው ጋሸ ተነከም በሉ ይዋን ከሰ ሰው ተመልከቱ። በምድር አባት ላይ ይሄን ያህል ከተማመነ የያዘን የእግዚአብሔር እጅ አስተማማኝ እንደሆነ ከዚህ በላይ በእውነት የእግዚአብሔር አስተማማኝ እጅ ይዟል። የእግዚአብሔር አስተማማኝ እጅ ይዞሻል። የማይተች አዳጣኖ በሉ ይኖም በዋኔ ሰመዳኩ አዳ ኢጦንኩ ካኦኔ ይኖም በዋንግኔ ሰመዳኩ በእውነት በእግዚአብሔር እጅ ተይዘናል። በቀኙ ተይዘናል። እንዶ ኢሳይያስ ላይ ሲናገር ምን ታውቃላችሁ? አይደለም 45 አንድ ላይ ቀኝ እጁን ለያዝኩት ለቂሮስ እንደዚህ ይላል የብረት መወርወራቸውን ይቆርጣለሁ እነዛን ተራሮችን ትክክል አደርጋለሁ እንደዚህ አደርጋ። ጌታ አስተማማኝ አምላክ ነው። ከእግዚአብሔር ጋር የመሆን በረከት ትልቁና ዋናው ነገር በእግዚአብሔር እጅ መያዝ ነው። ዋመከመዳከስ ወአንገመዳከስ ነሞክ ወአመዳከስ በእውነት ተይዘናል ይዘናል አንልም ተይዘናል አገልግለናል አንልም ተገልግለናል። ከወሮ ዋዋደኩ ይንተከከነ መተሽክሮም ከወሮን ዋዋደኩ ይንተከከነ ውተኩ ይተንጠነው በጠኩ ይተንጠነው ዘመተኩ ይተንጠነው ሰበከኩ ይተንጠነው አዋዳም ሞይታኩት ሚስተር ኩሮን ከነወና አዋዳማም አዋንዶን ወሽዋኔሴ አማና ከሴ ኤሴ ከለምቤ ሲደምታታ ማን ሃይለምቤን ዱ ማይለምቤን ታንታ ለምቤ ቲንክራይ ለምቤ ጎድ ለምቤ ሲደምኩ ከበዮ ሲደምታታ ዋዋዲቱ ይወንት የባይ ያያ አዋደም ተወለ በጋን ዋዋዲቱ ይወንት በቃ ተገልግለናል። አገልግሎናል። ጌታ በእውነት አገልግሎናል። ተይዘናል። ቀኝ እጁ ይዞናል። ተይዛችኋል። የትኛው ነው ሊነሳ ይችላል። ዓለም ሊናወጥ ይችላል። ዓለም ሊሸበር ይችላል። የምትታመኑት ነገር ሊቀዳችሁ ይችላል።
በዚህ ምድር ላይ አስተማማኝ ነው የምትሉት ነገር ሁሉ ሊገለባበጥ ይችላል። የሰለጠኑ ናቸው የሚባሉ አገራት ሊናወጡ ይችላሉ። አይታችሁ አይደለም? በዚህ ሰሞን ላይ ኢራንና አሜሪካን እየተዋጉ አንዴ አሜሪካን ይናወጣል፣ ሀያል ነው የሚባል፣ አንዴ ኢራን ይናወጣል፣ አንዴ እስራኤልና መላም ይጠፋባቸው ዜና ብዙ ጊዜ መስማት ይወዳለውና አሁን ፕሬዚዳንት ትራምፕ ግራ ገብቷቸዋል የሚል ርዕስ ይሰጣል። እንግዲህ የአሜሪካን መንግስት ሆኖ ግራ የሚጋባም ጊዜ አለ ማለት ነው። የዓለም መንግስታት ግራ ሊጋቡ ይችላል። ወገኖቼ የምታዩት ነገር በጣም ያደነቃችሁት ነገር ሊገለባበት ይችላል። እኛ ግን በእጁ ተይዘናል። አስተማማኝ እጅ ይዞናል። የትም መገር ኑሪ። ከቤተሰብ ተለይተሽ ልትኖር ትችላለህ። ከቤተሰብ ተለይተህ ልትኖር ትችላለህ። በማይመች ሁኔታ ልትኖር ትችላለህ። ሳውዝ አፍሪካ ላይ ሰሞኑን እንደምናውቅም ብዙ ነውጦች አሉ። እየጸለይን ነው ያለነው። በእግዚአብሔር ፊት እየወደቅን ነው ያለነው። ግን ተይዘናል። እንወድቃለን ብለን ሰግተን ሳይሆን መጸለይ ስለሚገባ ነው እየጸለይን ነው። ግን ተይዘናል። ቀኝ እጃችን ተይዟል። የያዘን ይበልጣል። እዚህ ጋር ከሚሯሮጥ ውጪ ላይ ከጠንቋይ ጋር ተማምሎ ወጥቶ ዝም ብሎ አናቱ ላይ የሆነ ነገር ተክሎ ዱላ ይዞ ከሚጮህብን የያዘን እግዚአብሔር ይበልጣል። ልንገራችሁ፣ ተይዘናል። ቀኝ እጁ ይዞናል። አስተማማኝ እጅ ይዞናል። ከአባት እጅ የሚበልጥ እጅ ይዞናል። ከመንግስት እጅ የሚበልጥ እጅ ይዞናል። ወገኖቼ አረብ ላይም ይሁን ሳውዝ አፍሪካም ላይ ይሁን አንዳንድ ነውጦች ሲነሱ መንግስታችን አለ አይደለም፣ መንግስት ይዞን ቢሆን አልቆልን ነበር። መንግስት ይዞን ቢሆን የመንግስት ያለ ብለን ስንጮህ እሱ መላ ስለጠፋበት ዝም ብሏል። እሱ ቢናገር ነው ነገር ይበላሻል ብሎ ዝም ብሏል አይደል? አስተማማኝ ግን ይዞናል። የትም ገደብ አልባ ወሰን አልባ ድንበር አልባ የሆነ ጌታ፣ የትም አገር ባለስልጣን የሆነ ጌታ ይዞናል። ከእግዚአብሔር ጋር የመሆን ትልቁ በረከት ተይዘናል የሚል ነው። አማዳኬስ ወአንኬ ምንም አትናወጥ ተይዘሃል። ምንም አትናወጪ ተይዘሻል። ይሄ እውነት የተረጋገጠ ነው። በኃጢአት ከሚገኝ ከጊዜያዊ ደስታ የሚበልጥ ከእግዚአብሔር ጋር የመሆን በረከት አንዱ ምንድነው? በእግዚአብሔር ቀኝ መያዝ ነው። ተይዘናል። ሃሌሉያ። ሌላው ሶስተኛ ከእግዚአብሔር ጋር የመሆን በረከት ምንድነው? በእግዚአብሔር ምክር እየተመሩ መኖር ነው። ከእግዚአብሔር ጋር የሆነ ሰው በእግዚአብሔር ምክር እየተመራ ነው የሚሆነው። እዚህ ጋር እንደዚህ ይላል። በጣም የሚገርማችሁ የምዕራፍ በዚህኛው ቁጥር ላይ በእግዚአብሔር ምክር እየተመሩ መኖር የሚለው በአንተ ቀኝ እጄን ያዘኝ ካለ በኋላ በአንተ ምክር መራኝ ይላል። በጣም የሚገርመው እግዚአብሔር ከሰው ልጆች ሁሉ በምክሩ ግሩም ነው ይላል። ምሳሌ መጽሐፍ ላይ መዝሙር 66 5 ቁጥር ላይ ስትመለከቱ እግዚአብሔር ከሰው ልጆች ሁሉ ከነገስታት ሁሉ ከመካሪዎች ሁሉ ከአዋቂዎች ሁሉ በምክሩ ግሩም ነው። አንሶ ኩኩይ ሊዮሱኦስም ደናምስ በየመቷን ያከመነ አባይ ሱኩኩይ ሊዮሱ ማንንም ደናም አይሊ አይሶኩ ቀርማን ሱኩኩይ ሊሱ ማንንም ደናምስ ሊያኮ ያከመነ ኒሶጋንቺ ኢየሱስ እንያፈረየውኩ ሶጋሙሙ ዋላም መጀመሪያ ላይ ወንጌል የሚባል ነገር በአንተ ጆሮ ላይ ገብቷል። እየተመከርክ ኖርሃል። ምንም ጠማማ ብትሆን በዚህ መካከል ላይ ያላችሁ ሰዎች ከእግዚአብሔር ቤት ያፈነገጣችሁን ከብትኖሩ መጀመሪያ ጆሮ ላይ የገባ ወንጌል የሚባል እውነት ነው። ያ እውነት እያለ ነው እንደም አውቃ በዚህ መካከል ላይ አንዳንድ ጊዜ ሚደክም እንጂ ምንም ብትደክም አንድ ነገር ልንገር ዛሬ ምንም ብትደክም ምክር የሚባል ነገር የእግዚአብሔር የመጀመሪያ ድምፅ በአንተ ጆሮ ውስጥ ገብቷል። ኪያኖ መጨና ጋኩ የባዩ ኪያኖ መጨያ ጋር ይያያ ከበል ሆጋቶን ይንጥ ነው ከበል ቅድኮት ለቤት ነው ከበል ይሆቤ ኦዶ እኔ ይሆቤ አምባኔ አጋተት ይተንጥ ነው መቶሽ ክሮም ጋሲታ መጨሲዎች ኪወሮ በጧል ደውሎ ሎክ እየደወለ ነው። በየትም ሀገር በአረብ ሀገር በሳውዝ አፍሪካ ላይ በሌላም ቦታ ላይ ኮይርዳ ሲታገለግሉ የነበራችሁ ብቻችሁን ሲዘምሩ የነበራችሁ በእግዚአብሔር ቤት ያደጋችሁ አሁን ግን ያፈነገጣችሁ ሰዎች ካላችሁ ያ ምክር ጆሮዬን ቀድመዋል። አሁንም ጌታ ይፈልግሃል። አሁንም እጁ ተዘርግቷል። መካሪ ጌታ ይፈልግሃል። አባት በልጅ ላይ መቼም ቢሆን ተስፋ አይቆርጥም፣ ይቀበልሃል። የሉቃስ ወንጌል የጠፋውን ልጅ ታሪክ አውቃላችሁ አይደል? ጠፋ፣ ተከፋፈለ፣ ሁለተኛ አልፈልግም አለ። ባጀት ይዞ ሄደ። ሩቅ ሀገር ሄዶ ከስሮ አጥፍቶ ነገሮችን ድምጥማጡን አጥፍቶ ያለውን ነገር ገንዘብ ሁሉ ጨርሶ ከዛ በኋላ ሄዶ ያ ነገር ካለቀ በኋላ ከእሪያዎች ጋር በላ ነው አይደል የሚለው። እንደው ወደ አባቴ ቤት ይቀበለኝ ይሁን እኔ እንደው ከዚህ በኋላ ልጁ ባልባልም ባሪያው ልባል ይሄዳለሁ ብሎ ወደ አባቱ ሲሄድ እንደ ባሪያ አይደለም የተቀበለ፣
እንደ ልጁ አድርጎ ልጄ ዛሬም ወድሃለሁ። እዚህ መካከል ያላችሁ ሰዎች ዛሬ መልእክት አለኝ። ዛሬም ይጠብቃል ጌታ። ትዕግስቱ አልተቋረጠም። እግዚአብሔር ምሕረቱ አይቋረጥም። ምሕረቱ ለዘላለም ነው የሚል ቃል እኮ ለዚህ ነው። ምሕረቱ ለዘላለም ነው። ቢደክማችሁ ምክሩ ይጠብቃችኋል። በእግዚአብሔር ምክር የተመከራችሁ አድጋችኋል። ወንጌልን ሰምታችሁ አድጋችኋል። ዛሬም ያ ወንጌል በውስጣችሁ ላይ ያቃጭላል። ማሞ ገቀማን በጠቁ ኤሞሸኪ ንዋኖ መጨላሮ አን ምስክር። ስለዚህ ሁላችሁም በዚህ ውስጥ ያላችሁ ምናልባት ዛሬ ልትመለሱ የምትፈልጉ ሰዎች ካላችሁ ይህንን ጥሪ ያደርጋለሁ። በኢየሱስ ወታደሮች ህብረት ወይም ቤተክርስቲያን አማካኝነት በተዘጋጀ በዚህ ኮንፈረንስ ላይ ጥሪ ያደርጋለሁ። ተስፋ ቆርጣ እኔን ከዚህ በኋላ አይቀበለኝም ያልክ ሰው ካለ፣ ያልሽ እህት ካለሽ፣ ያልክ ወንድም ካለ ዛሬም ይጠብቅሃል ጌታ። ትዕግስቱ አላለቀም። ምሕረቱ አላለቀም። ትጠራለህ። ና ወደ ነበርክበት ክብር ና። የኃጢአተኞች ስኬት መጨረሻ ውርደት ነው። መጨረሻ ውድቀት ነው። መጨረሻ መጣል ነው። መጨረሻ ቅየት ሆኖ መጥፋት። መትመት ታሪክ ወጨከን ሚሶበነ አንዳንድ ሰዎች ታሪካቸውን ለመናገር ባጢሎን፣ ሃሞን፣ ሃንታሮ፣ ጎጀን፣ ማኮበይ ወሳኮ ማንቾ ለያለ ሰግን ታሪክ ወጨከን መኮዩ ኒውላ ለሰኮ ቢከን ጋንጃሞ በትቱ ይምለትቶ ለትቶ አከመ ወጋን ወጨከን መኮየነ የምታሳልፉበት ሰፈርና መንደር ከሞታችሁም በኋላ ታሪካችሁን ለማውራት የማይመች ነው የሚሆነው። ለዚህ እኮ ነው ቅየት አደረጋቸው የሚለው። ቅየት ማለት ለማውራት የማይመች ነገር ነው። ታሪክ ለማውራት አንዳንድ ጀግኖች ግን አገር ላይ አሻራ ሲያሳርፉ፣ በእግዚአብሔር ቤት ላይ አሻራ ሲያሳርፉ፣ ታሪክ ሲሰሩ ከሞቱም በኋላ ስማቸው እየተጠራ ማንቱ ቢክን ወጪ የሚሽሶ ወቅ አቤቶ ይባረው ሄይ ለውካለም ሱም ለኩዩ አከም ማን ነው ልቅ ኤዶ ባጦን ኤዶ ኦዶን ሲደም ተቀይገ ከምስን ዋኬ ነው ሀርሞ ነው። በዚህ አይነት ታሪካችሁ በሚወራበት ነገ በሚትወሱበት ነገ ታሪካችሁ በሚነገርበት ሰፈር አሳልፋችሁ እንድታልፉ እግዚአብሔር ጸጋውን ያብዛላችሁ። ስለዚህ ከእግዚአብሔር ጋር የመሆኑ በረከት ሶስተኛው በእግዚአብሔር ምክር እየተመከሩ መሄድ። ይመክራል ጌታ ይመክራል። በጣብቂኝ ስትገባ መንፈስ ቅዱስ ይመክራል። አይዞ ይላል። በማይመች ሁኔታ ስትሆን መውጫ ያሳያል። በዚህ አይደለም መሄድ ያለብህ፣ በዚህ ነው መሄድ ያለብህ። ይመክራል። መካሪ እግዚአብሔር ራሱንም መካሪ ያርጋችሁ፣ የሰውንም መካሪ ያሳጣችሁ። በእውነት እግዚአብሔር ሰው ይስጣችሁ፣ ራሱንም ደግሞ ይስጣችሁ። መካሪ ነው እግዚአብሔር። ከሰው ልጆች ሁሉ ይልቅ መካሪ ነው። መንገድ ያሳያችኋል። ሌላውና አራተኛው በእግዚአብሔር አጠገብ መኖር ነው። ከእግዚአብሔር ጋር የመኖር በረከት ምንድን ነው? በእግዚአብሔር አጠገብ መኖር ራሱ ነው። በቃ አጠገቡ ላይ ነው። ትንቢተ ኤርምያስ 17:7 ስትመለከቱ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። በወንዝ ዳር እንዳለ ዛፍ ፍሬውንም እንደማያቋርጥ ቅጠሉም እንደማይረግፍ ለዘላለም እንደሚኖር እንደዛኛው ዛፍ እያብለጨለጨ ይኖራል ይላል። በእግዚአብሔር አጠገብ ስለተተከለ በወንዝ ዳር እንዳለ ሃይኪኑና ሐሰምተከም አያን ዋገደኑ ሲደሜ መነሶ አያን ዋገደኑ ሲደሜ ኢድገጊ መሶ አማ ኢድገደኑንም ሲደሜ ቄልተቀ ሲደን ተቆት ፎሺ ቄል ተቆት ማን ሆሱቤ ፎሼ ኤቦኮ ጎቴ ሱማይ ጎት ፎሼ ኤቦ ጎሎኪቺን መት ጎሎኪቹ አከም ሞቺቾ ሐቆሪን ጉሙ ይላንቆ ንሚ ሺንጌ አይ ጉሩ ሺንጌ ኖማ ጎሎኪች ፎሼን ቡሙ ይዋለው ጎሎኪች ፎሾ ኮት ያከም ሆሱቤ ፎሼ ዋይ ሱማይ ዋ ፎሼ ኤቦ ሸይጣን ሱማይ ሸይጣን ፎሼ ባጢል ሱማይ ባጢል ፎሼ ኤቦ ይሄ ንግግር ራሱ ይገልጣል። አይደለም የተባለው ጴጥሮስ ያኔ 3 ጊዜ ሲክድ አንተ ከሱ ጋር ነበርክ በተባለ ሰዓት አይደለም እኔ ከሱ ጋር ነበር የምትሉኝን ሰው አላቅም ብሎ በተናገረ ንግግር ያስታውቃል፣ ውሎ ያስታውቃል ነው የተባለው። ዋይ ወሰቆረ ወሽም ላይ ሶክ ሱምም ላይ ሶክ አቆሪም ላይ ሶክ ፎሽም ላይ ሶክ ኪነ ሚንም ላይ ሶክ ሆሽኪ ነክ ዋይነት ይሆን ገትክ ነው ዋይነት ይሆን ዋይ ወበዮሴ የነሱ እንደምን ማስየኩ ያዋድን ፍርሙይ ንምን ፋዘር ማስየኩ ከይሰከሙ መጥቶል ለና መጥቶል ከአዋድን መሮሙላ አን መጥቶል ሄቤ መሮሙላ ይውማ ባለ ዋዮ በዮሴ ዋዮ በዮ ጋሬ ዋዮ በዮ ሆሴ ዋዮ በዮ ኡሌ ዋወጮ በዮ ኦጭ ከኑና ዋዮ በዮሴ ከኑ ምልክት ሙላን ይሆን አቤቶ ይበሩ ያከመን ይሆን አቤቶ ዋ አከመን ይሆን ከሴ ዋዌሻም ከእግዚአብሔር አጠገብ መኖር ነው። ከአጠገብ አይለይ እግዚአብሔር፣ ከሰፈሪ አይለይ እግዚአብሔር። መገኛ የእግዚአብሔር መገኛ ያለበት ቦታ ላይ ይሆን። የመጨረሻ ለዛሬ መልእክት የመጨረሻ ከእግዚአብሔር ጋር የመሆን በረከት የመጨረሻ በረከቱ ምንድነው ቢባል መጨረሻ ላይ ወደ ክብር መግባት። ሃሌሉያ!
መጨረሻ ላይ ወደ ክብር መግባት። ከእግዚአብሔር ጋር የመሆን ትልቁ በረከት መጨረሻ ላይ ወደ ክብር መግባት። ይገርማል በጣም። ይሄ በአዲሱ መደበኛ ትርጉም ላይ ነው ያለው። በጣም ልቤን የሚነካ በዚህ ቦታ ላይ እንግዲህ በሰማይ ያለኝ ምንድን ነው? በምድርስ ውስጥ ከአንተ ዘንድ ምን እሻለሁ ብሎ ነው የሚናገረው። ከዛ በኋላ በዛኛው በአዲሱ መደበኛ ትርጉም ላይ ደግሞ ሲናገር ምንድን ነው? ከአንተ ጋር መሆን ወደ ክብር መግባት ነው። መጨረሻም ላይ ደግሞ ወደ ክብር ታስገባቸዋለህ ብሎ ይናገራል። በአዲሱ መደበኛ በደንብ አድርጎ ነው የሚገልጠውና መጨረሻ ላይ ከእግዚአብሔር ጋር የመሆኑ በረከት መጨረሻ ላይ ወደ በረከት መግባት የሚገርም ነው። ከእግዚአብሔር ጋር የመሆኑ በረከት ከእግዚአብሔር ጋር ሆነ መጨረሻ አይበላሽም። ከእግዚአብሔር ጋር ሆነ ዕጣ ፈንታ ብልሽት አይሆንም። ከእግዚአብሔር ጋር ሆነ ጭንቅላትን እየነቀነቅ ጭንቅላትን ይዘህ እያለቀስክ ወደ ቤት አትመለስ። ከእግዚአብሔር ጋር የመሆኑ በረከት መጨረሻ ክብር መሆኑ፣ ወደ ክብር መግባት፣ ወደ ሰማይ መግባት፣ ወደ ከፍታ መሄድ። ዋኢኒከ ከኪኑ ለመናነ ቢኦዮ ዋኢኒከ ለሳንሽ ቢኦዮ መጨረሻ አይበላሽም። እኔ ልንገር፣ አስረግጬ ልንገር፣ እኔ ምስክር ነኝ። ወንድሜ እህቴ፣ በዚህ ውስጥ ያለ ሰው የሚተሙላችሁ መጀመሪያችሁ መሃላችሁ ከእግዚአብሔር ጋር ከሆነ መጨረሻችሁ አይበላሽም፣ ክብር ነው የሚሆነው። ከሱ ጋር የማሳለፍ ትልቁ በረከት መጨረሻ ላይ ወደ ክብር መግባት ነው። ማርቆስ ወንጌል 10:28 ስትመለከቱ በዚህ ቦታ ላይ ጌታችን ኢየሱስ ክርስቶስ ሲናገር እንደዚህ አለ፣ ሀብታም ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል ብሎ ሲናገር፣ እንዶ ሀብታም የእግዚአብሔር መንግስት መግባት በጣም ከባድ ነው አለ። በዛን ጊዜ ላይ ከነበረው ታሪክ የተነሳው ታሪኩ ምንድነው? አንድ ሀብታም እኔ እድን ዘንድ ምን ማድረግ አለብኝ አለ። ከዛ በኋላ አባቴን እናቴን አክብር አምላኬን አክብር ምናምን ብሎ እሱንም አድርግ ያለው ነው። እሱን አድርጋል። በቃ ያለኝ ሁሉ ሸጠህ ለድሆች ስጥና እኔን ተከተለኝ ስል ፊቱ ጠቆረ፣ ወደ ኋላ ተመለሰ። ከዛ በኋላ ልክ ነው አለና ኢየሱስ ክርስቶስ ምን አለ? ሀብታም ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ነው ስል ጴጥሮስ ፈጣኝ ነው አይደለም? ታውቃላችሁ፣ ችኩል እኮ ነው ጴጥሮስ። እጁን ብድግ አደረገና ኢየሱስ የእኛ ጉዳይ እንዴት ነው አለ። እኛ ሁሉም ትተን ተከተልን። የእኛ ደሞዝ ምንድን ነው? ስለ እኛ ጉዳይ መናገር ትችላለህ ብሎ ሲጠይቀው እንደዚህ አለ፣ የእናንተ ይለያል አለ። የእናንተ ጉዳይ ሁሉም ጥላችሁ ተከትላችኋል። ያላችሁን ትታችሁ ተከትላችኋል። ቤተሰቦቻችሁን ተከትላችኋል። ለመንግስቴ ጉዳይ ሙሉ በሙሉ ወጥታችኋል። አንደኛ አለ የእናንተ ውጤት የእናንተ በረከት አንደኛ እኔ በሚመጣበት ቀን እኔ በመንግስቴ ላይ 12ቱም መንግስቴ ላይ እናንተ ትቀመጣላችሁ፣ ፈራጆች ትሆናላችሁ። ሁለተኛ አለ ከስደት ጋር ቢሆን በምድር እንኳን 100 እጥፍ ታተርፋላችሁ አለ። ሶስተኛ አለ መጨረሻ ላይ በሚመጣ ዓለም ላይ የዘላለም ህይወት የእናንተ ይሆን። ኢየሱስ ጌታ ነው። ከእግዚአብሔር ጋር የመሆኑ በረከት ይሄ ነው። ይወቁ። ገብቷችኋል? በምድር ላይ 100 እጥፍ ማፍራት። በምድር ላይ 100 እጥፍ ያለበት ቦታ የትም አይኖር። ሀብታም ስለሆንክ 100 እጥፍ አታገኙ። በምድር ላይ ስለተሳካለ 100 እጥፍ። ከእግዚአብሔር ጋር ስትሆን ግን በምድር ላይ 100 እጥፍ ነው የምታገኘው። መጨረሻ አይበላሽ። ኢየሱስ ይወሳቶ መንችን 100 ሽኩራን ኢየሱስ ለሱ ይወንት መንችን 100 ሽኩራን አማንታኒ 100 ሽኩራን ዋይ ወሳ ጋቷን 100 ሽኩራን ኪክ ለሳንሽ ቢዋን ይሆዩ ኦሮ ማጥታ ቡረጋንታታ ለሳንቾን ኮራ ኢካሚና አጓን ይሆዩ ለሳንሽ ደናሞይ መጨረሻ ላይ ወደ እግዚአብሔር ክብር መግባት ነው። ኢየሱስ ጌታ ነው። ጌታ እግዚአብሔር ይባርካችሁ። የተማር ነው የኃጢአት ጊዜያዊ ጥቂም ውጤትና ከእግዚአብሔር ጋር የመሆን በረከት ነው ብለው ኃጢአተኞች እንግዲህ ኃጢአት እያጠፉ አሳፍ እንደተሰናከለ ከእግዚአብሔር ቤት ሊወጣ ጥቂት እንደቀረ ከዛም በኋላ ደግሞ ወደ እግዚአብሔር ማስተዋል ወደ መቅደሱ ከገባ በኋላ መጨረሻቸውን እንዳየ ውጤታቸው ዲጡስ መቀመጥ እንደሆነ ድንገት ወደ ጥፋት መውረድ እንደሆነ ማለዳ ቅዠት ሆኖ እንደጠፉ ከዛ በኋላ ደግሞ የእግዚአብሔር ጋር ያለውን ነገር ካየ በኋላ ሁሉ ጊዜ በእግዚአብሔር መንግስት ህልውና ውስጥ መግባት እንደሆነ በእግዚአብሔር ቀኝ መያዝ እንደሆነ ከዛም ደግሞ በእግዚአብሔር ምክር እየተመከሩ መኖር እንደሆነ በረከቱ ከእግዚአብሔር ጋር የመሆኑ በረከት በእግዚአብሔር በራሱ አጠገብ መኖር እንደሆነ መጨረሻ ላይ ወደ ክብር መግባት እንደሆነ ነግራችኋለሁ። ከዛም ነው መጨረሻ ላይ 28 ላይ መጣና አሳፍ እንደዚህ ብሎ ነው የደመደመ። ተመልከቱ፣ አሳፍ እግዚአብሔርን ክብር ካየ በኋላ እንደዚህ ብሎ ነው ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። 28 ቁጥር ስትመለከቱ 73 28 ላይ ለእኔ ግን እኔ ያኔ ሊሰናከር ቀርቤ ነበር፣ እግሬ ከእግዚአብሔር ቤት ሊወጣ ጥቂት ቀርቶ ነበር፣ ሊወድቅ ትንሽ ተንገዳግጄ ነበር። አሁን ግን አለ አይቻለሁ፣ የኃጢአተኞችንም ስኬት አይቻለሁ፣
የኃጢአተኞችንም ጥፋት አይቻለሁ፣ ከእግዚአብሔር ጋር የመሆንን በረከት አይቻለሁ። አሁን አለ ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው። በጽዮን ልጅ በሮች ምስጋናዬን ሁሉ እናገር ዘንድ አለ። ተሸነፈ ሃይና ዋይ ሆሳካ ማረባለ ዋገለ ተኩ መተከም ገደዋክ ነው ወይ ነው። ከእግዚአብሔር ጋር ዘመናችሁ ይለቅ፣ እድሜያችሁ ከዚህ በረከት ጋር ይለቅ። እግዚአብሔር አምላክ ይባርካችሁ። አንድ መዝሙር በዚህ ውስጥ እንግዲህ ገዜም ያለ ይመስለኛል፣ እዚህ ጋር አቲም ያለች ይመስለኛል። ብዙ አገልጋዮች እንዳላችሁ ይታየኛል። ግን እንደው ከዚህ ሐሳብ ጋር የሚሄደውን አንድ ዝማሬ ዘምርና የኔን ጊዜ ጨርሳለሁ። ወደሚቀጥለው ፕሮግራም ትሄዳላችሁ። እኔ ለመዝሙር አልተጠራውም፣ ግን ከማለክቱ ጋር ስለሚሄድ ይሄንን መዝሙር ሊዘምር ፈቃደኞች ናችሁ ብዬ አስባለሁ። እቺን መልእክት ላስተላልፍና ልሂድ። እግዚአብሔር አምላክ ይባርካችሁ። ስላየኋችሁ በጣም ደስ ብሎኛል። ባቲላን መከኔ አንቱ አጆሞዮ መሩሙ በዮላ አለው ቂልቶላ ቡልኮካ በዮም ሲዱሞዮ ማጌ ለቡታኒ ባቲላን መከኔ አንቱ አጆሞዮ መሩሙ በዮላ ጌጃኪችላ ቡልኮኪ በዮም ሲዱሞዮ ባቲላን ማኪኪ ኡሙር ሆሬም ጉንዳ በየም ሲዱሞዮ ዋቤ አየን መካ ባቲላን ማኪኪ ኡሙር ሆሬም ጉንዳ በየም ሲደሞዮ ዋቤ አየን መካ ዋይ ወሹንዲም ኬስሞይ ሶና ኩሮና ዋሮም ቢያኔኔ ኬስሞይ ሶና ኩሮና አፉም በዩንዲችም ኬስሞይ ሶና ኩሮና Ashiru boloi kesmo isona corona inu amukbei kesmo isona corona illagla sanchim kesmo isona corona hamat mo lamat ido are ሁሉም እንደሚያተናቸው አኔ የከምከ አብዲሰምሳ ከማስ ይተኮን ራመሮባይ አይቴ ዋቤ ውሸቱ ኮጊ ጤሙላ ደና መኪቱ ኮጊ ኃይሉም አንታሪን ዋሩለሲ ይቶ ሀኔ ማሪ ሂጋ ፎሪም ኤዶ ሸምጎ ቁማስ ዋሮኔ ይሚኔ አቱዊት ቢያመቲ ደበራይቶ ሀኔ አይመክም ኬሲኒስ ማቶ ሀኔ ሆኔ ይሚኔን ማሂን ሰምጌሽ በዮንኪ ያኔ ዋይ ወሹንድም ኬስሞ ይሶና ኩሮና ዋሩሎም ቢያኔን ኬስሞ ይሶና ኩሮና አፉም በዩንዲችም ኬስሞ ይሶና ኩሮና አሽሮ ቦሎይን ኬስሞ ይሶና ኩሮና Inu amukundi kesmo izona corona illagla sanchim kesmo izona corona hasafim batilan makane kolemer goto gadigatuko isuik amman gotumoa toacha sawitin hawuko Ekin qosta bota geja afukis da barabol toko afaka la sanj dumo are anjkatan lokororiuko dangon sawitoni meleponako dalki batisika bichin gagabo beyisu ikbiya tiris tadamto batilas ketera undim fiamto Inka duan me kesinchim dolamo Gombo gundizm kes kurona hasamo Inka duan me kesinchim dolamo Gombo gundichim kes kurona hasamo Wai wajundim kes moizona kurona Waru kundichim kes moizona kurona Afum yundichim kes moizona kurona
Asheeru bullu miikeesmo sona kurona. Hiinu amuk lombi miikeesmo sona kurona. Hilla bila sanchi miikeesmo sona kurona. Mahamagay labutan baatila nama kanne hantu achomayo marumu veyola geja kishla bukoki veyom sidumoyo. Mahamagay labutan baatila ndombanne hantu achomayo marumu veyola gejkil tola bukoki veyom sidumoyo. Baatilaan makkiki umur hore gunda beyim sidamoyo wabe ayene bakka. Baatilaan makkiki umur hore gunda beyim sidamoyo wabe ayene bakka. Waay washunni migeesmo sona kurona. Waaru yaninni migeesmo sona kurona. Afumbe yunnichi migeesmo sona kurona. Asheeru bullu miikeesmo sona kurona. Hiinu amuk beyyi miikeesmo sona kurona. Illa bila sanchi miikeesmo sona kurona. Keesmo sona kurona. Keesmo sona kurona. Keeschaaki sona kurona. Keeschaaki sona kurona. Harkesenne igomoyo, igomoyo. Harkesenne igomoyo, igomoyo. Ati gakkami wayo. Harkes lusamo moyo, lusomoyo. Harkes lusamo moyo, lusomoyo. Alusakami wayo. Geraldo lamalo danni yurkezenne igoyo. Ajala igudanni yurkezenne igoyo. Magiron sagalu danni tibilenne lo samtoyo. Bom kuntundam badisoto tibilenne lo samtoyo. Bom marunda mamano Atimine lo samtoy, atimine lo samtoy, atimine igamtoy, atimine lo samtoy, atidolene lo samtoy. አሜን። እግዚአብሔር አምላክ ዘመናችሁን ይባርክ። ዘመናችሁ በክብር ተጀምሮ በክብር ይደምደም። እግዚአብሔር ከማይከብርበት ሰፈርና መንደር ከኃጢአተኞች ሽታና አካባቢ እግዚአብሔር ይሰውራችሁ። ክብራችሁ ለልጅ ልጆቻችሁ ለዘር ማንዘራችሁ የሚተላለፍ ይሁን። እግዚአብሔር ከእናንተ ጋር ይሁን። የጀመራችሁት የወንጌል ሥራ በኢየሱስ ስም በእናንተ ተጀምሮ በሌላ ትውልድ እስኪተላለፍ ድረስ እግዚአብሔር እናንተን ይጠቀማችሁ። እግዚአብሔር ይባርካችሁ። በዚህ ውስጥ የምትገኙ በሙሉ የበረከት ዘሮች ተለይታችሁ ተሰብስባችኋል። የተለየ በረከት ያገኛችሁ። ልምዳችሁ ኢየሱስን ማምለክ ይሁን። እግዚአብሔር ዘመናችሁን የከፍታ የበረከት ያርግላችሁ። አመሰግናለሁ። ወዳችኋለሁ። እዚህ ውስጥ የማከብራችሁ አገልጋዮች አላችሁ። ሙሌ፣ ገዜም፣ አቲም፣ ሌሎቹ ወንድሞችም የዚህ ህብረት አስተባባሪ ሙሌም፣ ሌሎቻችሁም ምናልባት በስማችሁ ያልተናገርኳችሁ ሁላችሁንም በጣም ወዳችኋለሁ፣ አከብራችኋለሁ። ዘመናችሁ የከፍታ የክብር ይሁን። ተባረኩ። ጨርሻለሁ የኔን በኩል። አሜን 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 አሜን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን።